ለኛ መታዘዝ ከባድ ስለሆነ ነው ባይዘው ታዘዙ የሚለው ለባሎች ምንድነው ባሎች ወይ ሚስቶቻቸውን ወደዱን የተባለ ከሙሉ እንደገና ቤቱም ሲገባ ሚስቱም የደከመች ሚስት ሆና ሁለቱም ተደካክመው አንዳንዴ የተሰጠን ነገር አለ እነሱ ደግሞ ያልተሰጣቸው ነገር አለ ከደከማቸው ምንም መስራት አይችሉም ቁጭ ብሎ ሪሞት ማንቀሳቀስ ብቻ ነው የሚችሉት ውጪ ጨርሰው ጨርቅ ሆኖ ነው የሚመጡት ጨርቅ ሆኖ ሴቷ ደግሞ አቅም አላት ለዚህ ነው ሴቶች አቅም አላቸው ማለት ባሌ ድክም ብሎት እኔ ብርቱ ነኝ እቤት ገብቼ ሁሉንም ነገር አስተካክዬ አቀርባለሁ ባሎች በራሳቸው መወደድን ይፈልጋሉ መከበርን ይፈልጋሉ የምታከብራቸው ሴት በስማ አላስቸገርኩም ደግሞ ሲምተነግሪኝ ሚስታቸው እንድታምር ይፈልጋሉ ይሄ የወንዶች ባህሪ ነው ሚስታቸው ቆንጆ እንድትሆን ይፈልጋል ባሏ ላይ መስራት ካለባት ቤቷ ላይ መስራት አለባት ራሷ ላይ መስራት አለባት በቃ ጽድት ያለሽ ነገር ጽድት ያለሽ ሚስት ይፈልጋሉ ወንዶች ያማረች ሚስት ራሷን መጠበቅ ገባ ሲያስተዋውቁ ሁሉ ደስ ብሏቸው ነው የሚያስተዋውቁ እቺ ሚስቴ ናት የተወደደች እኔ ለ10 ሰው ወድሻለሁ ከሚለኝ ባሌ ወድሻለሁ ቢለኝ በጣም ቀኔ ሁሉ ነው የሚያምረው ስለዚህ ሌላው በጣም ማድረግ የሌለባቸው ባሎች በትዳር መካከል በጣም ካስተማረኝ ነገር ቤቴ ውስጥ ችግር ሲፈጠር ራሴን ነው ማየው እሱን አይደለም ማየው ብዙ ችግሮቻችን ደግሞ እሱ እኮ ነው እሷ እኮ ናት እሱ አይደለም ይሄ ምንም መፍትሄ አይመጣም የባሰ ነገር ውስጥ ነው የሚያስገባና ለምን ቤተሰብ ማለት የእግዚአብሔርን መልክና አምሳል የሚያስቀጥል ተቋም ነው ከባለቤቴ ጋር ትንሽ ተነጋግሬ ነበር ይሄን ከበር አድርጊ አይ አገልግዬ ልምጣ ለዛሬ ሚስ ብታደርጊስ ምናምን በሚል ነውና በቃ አልችልም ብዬ ወጣሁ የሚገርም ውስጤ ያወቀሰኝ ነው ውስጤ እየወቀሰኝ ተመለሽ ወደ ኋላ እየተጎተትኩ ያለው በግድ ነው ሄድኩ ግን እኔ ስላልሰማሁት መንፈስ ቅዱስ እየመሰከርኩ ያለው አንድ እብድ መጣ እየሮጣ መጣ እብዱ መጣና የባሌ ውበት የኔ ውበት ነው አልጋ ከታመመ ሁሉም ነው የሚታመመው ሁሉም ነገር ነው የሚታመመው እሷም ሌላ ጋር ትሄድ ይችላል እሱም ሌላ ጋር ሊሄድ ይችላል እሺ እንግዲህ ዛሬ ከማሚቲ ጋር ነው ጊዜ የምናሳልፈው እኔ ማሚ ብዬ ስለምጠራሽ ነው ማሚ እያልኩ ማወራው እኔና አብረን እንግዲህ የምናገለግል በጣም የተወደደች እናት የሆነች የወንጌል አርበኛ የሆነች ብዙ የምትመክረን አቅጣጫ የምታሳየን ስለሆነች ማሚ ነው የምንላት ሙሉ ስምሽን ግን ራስሽ መናገር ትችላለሽ ማሚ እሺ ራሴን ላስተዋውቅ እኔ ይቻላል ገነት ገብረኪሮስ እባላለሁኝ ባለ ትዳርና የአራት ልጆች እናት ነኝ በነገራችን ላይ ይሄ ነገር ብዙ ሰው አያምነው ተመልካቾቻችን እስቲ እናንተ ማሚን አይታችሁ ገምቱ አራት ልጆች ያሏት ይመስላል ትመስላለች እድሜ ነው ገምታ ደግሞ ይሸለማል ሰው ግን ምንም አይለሽም በልጆች ምናምን ጉዳይ ብዙዎች ማንንም አያምነው ማንንም በጣም ስትታይ አራት ልጅ ያለ ደግሞ ዋናው ያልተናገርኩት ነገር እኔን የሚያክል ልጅ አላት ወገኖች አንተ ህፃን ልጅ ነህ እንዳትሉኝ ትልቅ ልጅ ነኝ ስንት አመት ነው ትልቁ ልጅ ወረደ 26 አመት 26 አመት ትንሽ ነው የምንለያየው 26 አመት ልጅ አላት ስለዚህ ትገምታላችሁ ወይ ነው ወይስ አትወለጂ ነው ያላችሁ እንዳትሉ እኔ አላልኩም ግን ብዙ ታወዛግባለች ማሚ እንዴት ነው ሚስጥር አለው ይሄ ሚስጥሩ ወንጌል ነው ቃሌላ ምንም ሚስጥር የለው ወንጌል አያስረጅም ወንጌል ያለመልማል ወንጌል በአጠቃላይ ሰላም ነው ውስጥ ሰላም ከሆነ ደግሞ እርጅና የሚባል ነገር አይታሰብም ትላለህ ስለዚህ ከውስጥ ጤና ጋር እጅግ በጣም በነገራችን ላይ የጤናም ባለሙያ ነሽ በዚህ አጋጣሚ ከጤና ጋር የተገናኘ ላይ ነው የምትሰሪው ስለዚህ የምትናገሪው ነገር ሪያሊቲ የተጨበጠ ነው በጣም በእርግጥ ልክ ነሽ እኔም ሳይ ብዙ ጊዜ ካየሽ ዘማሪዎች መንፈሳዊ ነገር ለሚሰሩ በቃ በጣም የአምልኮ ሰዎች እና ኮኔክትድ የሆኑ ከመንፈሳዊ ነገር ጋር እንዳልሽው በጣም ልጆች ነው የሚመስሉት እና የሆነ መንፈሳዊ ነገር አለ በጣም ዋናው መንፈሳዊ ነገር ነው ምክንያቱም የምታሳልፈው ከጌታ ጋር ከሆነ ሞር የጠቀመኝ እንትን ነው ወንጌል መስራት ከጀመርኩ ወደዚህ ነው በጣም ጤናዬ ሰላም የሆነው ሁሉ ነገር ሰላም የሆነውና ልጅ እየሆንኩ ነው እየመጣ ያለውና ከትልቁ ልጄ ጋር ሲሄድ ማንንም አይገምትም ታናሽና ታላቅ ነው ምን መስለውና እሱም ይገርማል ማን ያምናል አሁን እናቴ ናት ብል ማን ያምናል ይላልና ከጌታ ነው ክብር ለኢየሱስ ይሁን ምንም ከኛ የሆነ አንድ ነገር የለም ለነገሩ መጽሐፍ ቅዱስ ሙሴም የእግዚአብሔርን ፊት ያየ ነበር እንደሆነ ከዛ ጉልበቱ እንኳን 120 ዓመቱ ላይ ጉልበቱ አልደከመም አይኑ አልፈዘዘም የሚል ነገር አለ በጣም
የሚገርም ነገር ነው። እንግዲህ እግዚአብሔር ወንጌል መስራት ለጌታ ራስን መስጠት ለተፈጠርንበት ዓላማ መኖር ሰላማችንን ማስጠበቅም ነው፣ ለጤናም ጥሩ ነው ማለት ነው። እጅግ በጣም ደስ ይላል። እስቲ እንዴት ነው ማሚቲ ለወንጌል እንደዚህ ለመሰጠት የቻልሽው? ምንድነው ልዩ ጥሪ ያለኝ ብለሽ ታስቢያለሽ ወይስ እግዚአብሔር ድምጽ እንደሆነ ይሰማሻል ወይስ እንዴት ነው? እስቲ እንዴት ወደ ወንጌል ሩጫ ውስጥ ገባሽ? ብዙ ነው እንትኑ ታሪኩ፣ ግን አጠር አድርጌ ልንገርህ። ምንድነው በ89 አካባቢ ነው ጌታን ያገኘሁት እና ያኔ ዘመቻ ፊልጶስ የሚባል ነገር ነበር፣ ተናግሬዋለሁ ባለፈም። እና ዘመቻ ፊልጶስ በብዛት ወንጌል ይሰራ ነበር። ኦል በቃ በኢትዮጵያ እንዳለ ክልል ውስጥ በአራቱም አቅጣጫ ይሰራ ነበርና ያኔ ወንጌል ስርጭት ጌታን አግኝቻለሁ። ወዲያውኑ ወደ አገልግሎት የገባሁትና ወንጌል ከሚወጡ ጋር ወንጌል ወጣ ነበርና ጥሬን ያወቅኩበት እንትን ነው መንገድ ነው ልነግርህ የፈለኩት። እና ያኔ ትንሽ እኛ የወጣንበት አካባቢ ረብሻ ተፈጠረና በቃ ደስ የማይል ነገር አየሁኝና አዲስ ክርስቲያን ነኝ ወንጌል ተመታን አዲስ በጌታ ግማሾቹ ወደ እስር ቤት ገቡ እና ይሄ ለኔ ያስደነገጠኝና እንዲማለ እንዲያልኩና በቃ አቆሜ ወደ ቤት የገባው ማለት ነው። ያኔ ጥሪ አላወቅኩም። በቃ አገልግሎት ሲወጡ ነው የወጣሁትና ወደ ቤት የገባሁኝ እና በንጋታው ሲጠሩኝ የለችም ብሎ አልኩኝ። ይሄንን እያዩ ከሆነ እንግዲህ የለችም ብሎ የሚያስመጣ አላቅም ልጅ ነኝና የለችም ብሎ ብዬ ለእህቶች አስባልኩኝ እና ተኛው። የትም አልወጣሁም እና ተኛሁና ያቺ አጋጣሚ ያቺ እለት ለኔ በቃ ልዩ ጥሪ እንዳገኘ ያወቅኩበት ጊዜ ነውና ጌታ መጣ። ስቲል ነው ከውስጤ የማይወጣ ራእይ ነው ያየሁትና ጌታ መጣና ያየሁት ራእይ መቼ የማይጠፋ በቃ ስናገረው ውስጤ በጣም ይዘላል እና ጌታን አየሁት። መጣ ራሱ መኝታ ቤት የተኛውበት ክላስ ጌታ መጣ። በአራቱም አቅጣጫ አሳየኝ። ያየሁት ተራራ፣ ሸለቆ፣ ከተማ፣ ገጠር እነዚህን ያየሁትና እንደ ራእይ ማለት ነው። በቃ እንደ ራእይ በደንብ ዙር እያለ እያሳየኝ ይሄን አየሽው ይለኛል፣ ይሄን አየሽው ይለኛል፣ ይሄን አየሽው ይለኛልና አይ ነበር በሚገባኝ መልኩ በጣም ያስረዳኝ ነበርና አዎ አየሁት አልኩት። ይሄ ሁሉ ግዛቴ ነው አለኝ። ይሄ ሁሉ ግዛቴ ነው፣ ሂጂ አትፍሪ አለኝ። እና የሚገርምህ አሁንም ሚሽን ስወጣና ወንጌል ስወጣ እንዳልፈራ የሚያደርገኝ የመጨረሻ የተናገረኝ ወርዳለች። ማንም ምንም ሊያደርግብሽ አይችልም፣ እኔ ካንቺ ጋር ነኝ ያለኝ እሱ ያጸናኛል። እና የትም አቅጣጫ ወንጌል ቦታ ልክ ፍርሃት ነገር ሲሰማኝ ያን ቃል ነው አዎ በቃ ጌታ እንዲህ ብሎኝ የለ ኃላፊነቱን እሱ ይወስዳል ብዬ ነው የምወጣውና ጥሪ እንዳለኝ የተረዳሁት ያቺ ቀን ናት። ግን የሚገርም አገልግሎት የተጀመረው ደግሞ ወዲያው አይደለም፣ ከ20 ዓመት በኋላ ነው የተጀመረው። እጠብቀው ነበረ ልክ በቃ ትዳር አድርጌ ልጆች ወልጄ ሁሉ ነገር ካበቃ በኋላ ጊዜው ሲመጣ ልክ የአገልግሎት ጊዜ ሲመጣ ያ ራእይ ሞር እየተቀጣጠለ መጣ እና ልክ መወሰን ባለብኝ ሰዓት ወሰንኩኝ። ጥሪው እንደሆነ አወቅ ጊዜው እንደሆነ ደግሞ መንፈስ ቅዱስ በሚገባኝ መልኩ በሚያገለግሉ አገልጋዮች ማስረዳኝ፣ በራሴ ማስረዳኝና ለመወሰን አልተቸገርኩም። በፊት ነበረ ጥሪው ነበር ውስጤ መቼ ነው እያልኩ ግን እጠብቀው ነበር። ልክ የእግዚአብሔር ጊዜ ሲመጣ ደግሞ ይሄ አርዶ ለመውጣት ስራንም አርዶ ለመውጣት ልጆችንም አርዶ ለመውጣት ትዳርም አርዶ ለመውጣት አልተቸገርኩም። በጣም ይገርማል። ሰው እኮ ይሄ በስራ ዓለም ላይ የቆየ በመጣ ቁጥር ለወንጌል ለመታዘዝ እንደገና መወሰን ከባድ ነው። እንዴ መጀመሪያ አካባቢ ቢሆን የወንጌሉ ነገር ላይ ሙሉውንም ተሰበስቢያለሽ፣ ግን የሆነ ነገር የለመድሽው ነገር ካለ በስራ ዓለም ላይ የምታገኙ ነገር ካለ ግን ደግሞ ልጆች ባሉበት ሲዝን ላይ ትልቅ ሆነሽ ያንን ውሎ ኑሮ ከለመድሽ በኋላ ማረድ ከባድ ነው። እንዴ ምስክርነትሽን ከዚህ በፊትም ላይ ለማስታወሻ ያህል እናስቀምጥላችኋለን። በጣም ገርሞኝ ነበር። እስቲ ያንን ውሳኔ ለመወሰን እንዴት ወሰንሽ? የነበረሽስ ተቀባይነት እንዴት ነው?
ወደ ወንጌል ለመግባት ያደረግሽው እርምጃ? ያንን ውሳኔ የወሰንኩት እንዴት ነው? ልክ መንፈስ ቅዱስ ለኔ ሲያስረዳኝ ለልጆቼ እንዲያስረዳ ለባሌ እንዲያስረዳ ጸለይኩኝ። ብዙ ማስረዳት ያው ምን ውስጥ ነበር ከዛ በፊት መሰለኝ? ያኔ ጤና ባለሙያ ላብራቶሪ ቴክኒሻን ነበርኩኝ። ደሞዜ ደህና ነው። ፋሚሊ አስተዳድራለሁ ከባሌ ጋር ልጆቼን አስተምራለሁ እና ገቢ ይሄን ይቅር ብለህ የምትተው ገቢ አልነበረም። በጣም የሚጠቅመን ደህና ደሞዝ ነበረ። የኛ ስራ ደግሞ ምንድነው? ፓርታይም ነው በብዛት ኔቱ ሳይሆን ፓርታይም እየዞርክ የምትሰራው ያመሸ የምትሰራው ያደርክ የምትሰራው እሱ ነው ደሞዙና ጥለህ የምትሰድተው አንዴ እንትን ካላስቸገርኩኝ ደሞዝሽን ብትነግሪኝ ደሞዝ ይቻልኩ እስከ 15 ይደርሳል። ኦኬ ተሰብስቦ ይሄ ነው ብለህ የምትለው አይደለም። ኔት ደሞዝ 9000 ነው። ግን ፓርታይም ከሰራሁኝ ደግሞ እስከ 15 ይደርሳል። ኦኬ ዋው ቀላል አይደለም። በዛ ጊዜ ቀላል አይደለምና ግን ምንድነው ውስጤ ሞላ። ከስራዬ ጋር ተፋታው። ቀጥታ እግዚአብሔር ያደረገው ምንድነው? ከስራዬ ጋር አፋታኝ። ያ ወድጄው የምሰራው ስራ ያ ደስ ብሎኝ የምሰራው ስራ በቃ አትሊስት ከስተመሮች ይወዱኛል በጣም ታካሚዎች እዛ መሰራበት አካባቢ በጣም ጌታን ማመሰግነው አለችው እየተባልኩ ነበር ፔሸንት የሚመጣ እሷ ናት እየተባለ በጣም ወድጄ አክብሬው የምሰራው ስራ ነውና ልክ ይሄ ታይም ሲመጣ ግን እግዚአብሔር ቀጥታ ያደረገው ምንድነው? መጀመሪያ ከስራዬ ጋር ያፋታኝ እና ስራዬን ኮንፈርት አጣው። አንድ ቀን 2 ቀን ነው የሚሆንብኝ። ሰዓቱ ይረዝምብኛል በጣም በቃ ተወጁ ነበር ግን ድንገት በቃ ልብሽ ለዛ ነገር እንተና በቃ አለቀ መሰለኝ። በቃ ልክ እንዳለቀ እኔ ገባኝ ማለት ነውና ምንድነው ያደረኩት? ከዚህ በፊትም በአገልጋይ ተናግሮኛል ጊዜው ነው ውጪ የሚል ግን ጊዜ አልሰጠሁም ነበርና የመጨረሻ ሰዓት ግን ምንድነው ያደረኩት? አለቃዬን አስፈቀድኩና 3 ቀን በቃ ተሸሸኩኝ። ጌታ ሆይ ለኔ ደግሞ ተናገረኝ። ምክንያቱም ስራ ወጥቼ መጥቼ የሆነ ነገር ሀፕን ቢያደርግ ማንንም ለእጄን መቀሰር አልፈልግም። ይሄ አገልጋይ ነው እንዲህ ብሎኝ ማለትን አልፈለኩም። ራሴ መስማት አለብኝ፣ ኃላፊነቱን ራሴ መውሰድ አለብኝ በሚል ገባው። 3 ቀንና 1 ቀን አልተናገረኝም፣ 2 ቀን አልተናገረኝም። በሶስተኛ ቀን ግን በሚገባኝ በምንሰራው ማቴሪያል ላብራቶሪ ውስጥ በምንሰራው ማቴሪያል ተናገረኝ። ያ ማቴሪያል ያለ ቦታው ከተቀመጠ ፌድ እንደሚያደርግ አሳየኝ፣ ለሌላ ነገር እንደማይሆን አሳየኝ እና በቃ ገባኝ። በቃ ወጣሁልህ፣ ጊዜን ሰጠውክ፣ በቃ አንተ ተጠቀምብኝ። ከዚህ በኋላ ከዚች ማይክሮ ሰከንድ ጀምሮ ያንተ ነኝ፣ አንተ እንደወደድክ አድርግ ብዬ ወጣሁና ደብዳቤ አስገባው። ጠዋት ገብቼ ነው ደብዳቤ አስገባሁት። የሚገርም ገብቼ ሁሉ ሐሳቤን እንዳልቀይር እግዚአብሔር ያደረጋትን እዛች ጠዋት ገብቼ በጣም እዛ መሰራበት ክሊኒክ ትልቅ ስፍራ አለኝ። በቃ ለሰው ጥያቄ የሚፈጠር ከዶክተሮች ጋር በጣም ጥሩ ግንኙነት ከባለቤቱም ጋር ጥሩ ግንኙነት ነው ያለኝ እና የመጀመሪያዋን ይመስለኛል እግዚአብሔር ገብቼ ሐሳብ እንዳልቀይር ይመስለኛል። ሁለተኛ ደግሞ እዛ ጠበቀኝ። ማለት ምንድነው የጠበቀኝ? 3 ቀን አስፈቅጄ ነው ስወጣ ለዛ እዛ እኔ የምሰራበት ቦታ ራሴ ከፍዬ ነው ማስገባው እና ከፍዬ ነው ምንም ክፍተት አልተፈጠረም። እዛ ጋር 3 ቀን ስወጣ ማለት ነው 3 ቀን የወጣሁት ለጸሎት ነው ብያለሁ። በአራተኛ ቀን ስገባ ግን እዛው ሀብን አደረገ አንድ ነገር እና ባለቤቱ በጣም የምትወደኝ በጣም የምታከብረኝ በጣም ገጧት ከላይ ክሊኒኩና መኖሪያ ቤታቸው አንድ ነው እና ከላይ መጣ ሰላም ብላ ምናምን ነው የምትሄድ። መጀመሪያ እኔ ነው የምታገኘውና የነበረን ቁርኝት በጣም ጥሩ ግንኙነታችን ደስ የሚል ግን ከዶክተር ከባለቤት ከፋሚሊው ጋር። ያን ቀን ግን ስገባ ደህና አደርሽ ስል ዝም አለች። አሁንም ደህና አደራችሁ ስል ጸጥ። ገብቶኛል፣ ኦልሬዲ ገብቶኛል። በቃ ጨርሻለሁ እዛ ስፍራና ቴንኪዩ ጋድ አልኩኝ። ቴንኪዩ ጋድ በቃ ሐሳቤ እንዳልቀይር አመሰግናለሁ ብዬ ደብዳቤ እንትን አልኩና ዶክተር ጋር አስገባው። ዶክተር በጣም እስከሚደነግጥ ድረስ ማለት ነው ምንድነው የተፈጠረው? ደሞዝ አንሶሽ ነው ወይ ያልተመቸሽ ነገር አለ ምናምን አለና አይ ምንም በቃ ያልተመቸኝ ነገር ምናምን ኖሮ አይደለም የጥሪ ጉዳይ ነው። አዎ ጥሪ ብለህ አታስረዳው ያታብራራለት። ግን ቴዎሎጂ ልክ ይሄን ነገር እንደወሰንኩኝ ቀጥታ ቴዎሎጂ መማር አለብኝ ብዬ ፕሮግራም አውጥቼ ነበርና እውነትም ልመዘገብ ነው እና ቴዎሎጂ ልማር ነው እና እየሰራሽ ለምን አትማሪም ሲለኝ ነው በቃ
አልችልም እየተመላለስኩ መማር ለዚህ ነገር ጊዜ መስጠት አለብኝ አልኩኝ ወጣሁ ዋው ትልቅ ውሳኔ አሁን ቀጥሎ ደግሞ እዚህ ጋር ስራ ሰርቻለሁ ጨርሻለሁ እዚህ ጋር ያለኝ ጉዳይ እዚህ ጋር ደግሞ ቤተሰብ ይጠብቀኛል ስለዚህ ለቤተሰቦቼ ማስረዳት አለብኝ እኔ አስረዳለሁ ከዛም በኋላ ስራው የጌታ ነው እና ባለቤቴን አስቀመጥኩ ልጆቼን አስቀመጥኩኝ ነገርኳቸው ማለት ልጆች አልተዋጠላቸው በተለይ ትልቁ ልጄ አልተዋጠለትም ምንድነው የመሰለው ስራ ስተው ቤት ቁጭ ምን ነው የመሰለው በቃ ቤት ውጪ ለምደሽ ደግሞ ስለምደሽ ቤት አለኝ አይ እግዚአብሔር በቃ አለ ኃላፊነቱን ጌታ ይወስዳል ባለቤቴ ግን የተናገረኝ በጣም በቃ በእውነት በጣም የሚገርም ንግግር ነበር የተናገረኝ ውስጥሽ ምን አላለኝ በቃ አርጄ ወጥቻለሁ ለይቻ በቃ ለጌታ ተለይቻለሁ ስለው እሺ ውስጥሽ እንድትሰማሽ አርጊ ነበር ያለኝ የሚገርም ግን ምንድነው ሲፈቅዱልኝ እንትን ይያላቸው ነበር የፈቀዱልኝ ማለት ደስ ብሏቸው አልነበረ ስለዚህ በእነሱም ላይ መስራት ፈለኩ ጀመርኩ ቀጥታ ጸሎት ገባው ጌታ ሆይ አስረዳቸው ለኔ አስረዳታኛል ለባሌ አስረዳው ለልጆች አስረዳቸው በየጸለይኩኝ የሚገርም ሳምንት አልፈጀባቸው ኦኬ ፈቅደናል የሚል ነገር አሉ ደስ አለኝ ምክንያቱም ከጌታ ስለሆነ ይሄ ጥሪ ማንንም አያቆምም እናስቆምም ቢሉ አይችልም ኦሬዲ ውስጥ እየነደደ ነው ጌታ ጨርሷል እዛ ጋር ያለኝ ነገር ከፋሚሊ ጋር ያለኝ ነገር አስተካከለልኝ በቃ በጣም ደስ አለኝ ማገልገል ጀመርኩኝ ዋው በጣም የሚገርም ነው በዚህ አጋጣሚ ማሚ ገኒን እንግዲህ ከዚህ በፊት አንዱ ይሄንን ፖድካስት እንድናደርግ የፈለግነው በተለይ በጣም በትዳርሽ ዙሪያ ላይ ጌታን ካገኘሽ ጋር በተያያዘ ብዙ ምስክርነት ሰጥተሽ ብዙ ሰው አስተያየት መስጫ ላይ በቃ ለካ የብዙ ሰው ውስጡ ያለው ጥያቄ ነገር ነው ሲነሳ የነበረውና እስቲ ለማስታወስ ያህል ለተመልካቾቻችን የተወሰነ ቅንጭብጫቢውን ለእናንተ አቅርበን እንመለሳለን ሴት 50 ሺህ የምታወጣው ቃል በጣም ይሄ በጣም የሚገርመኝ ነገር ነው ወንድ ደግሞ 25 ሺህ ቃል ነው የሚገርምሽ አንድ ወቅት ላይ በቤቴ የሆነ ነገር ነው እና የማይሰማኝ ይመስለኛል ሪጀክት ያደረገኝ ይመስለኛል የጠላኝም በቃ የማይወደኝ ነገር ተሰምቶኝ ያውቃል የሚገርምሽ ነገር ቃላት አወጣጣችን እንኳን ልዩነት አለው እነሱ ውጪ ጨርሰው ነው የሚመጡት እኛ ደግሞ በተለይ ቤት የምንውል እህቶች ደግሞ ምንም ሳናወራ ነው የምንውለው እና ባሎች ሲመጡ ደክሟቸው ሲመጡ እንዲሰሙን እናደርጋለን ብዙ እናወራለን እነሱ ይደክማቸዋል ለማውራት አንዷንም አይሰሙም ይሄ ተፈጥሯቸው ነው እና ብዙ ጊዜ ለምን አትሰማኝም አይኔን እያየ በቃ ስማኝ ብዙ ጊዜ ተጣልቼ አውቃለሁ የሚገርምሽ ብዙ ጊዜ እና ልዩነታችን ሲገባኝ ትዳሬን ማከም ጀመርኩኝ በተለይ በወንድና በሴት መካከል ያለ ልዩነት ሲገባኝ ገባሽ ትዳሬ ከመታመም አዳንኩኝ ትዳር በፍቅር አትቀጥዩ ትዳር በመቻቻል ነው በመቻቻል መጋጨት እየተጋጨሽ የሁለት ዓለም ሰው አይደለሽ ከሌላ ከተለያየ ፋሚሊ የመጣሽ እኮ ነሽ የተሰጠሽን ኃላፊነት መወጣት ሚስት ምንድነው የተሰጣት ኃላፊነት ባል ምንድነው የተሰጠው ኃላፊነት እኔ እሱ ኃላፊነቱን ባይወጣ እኔ ኃላፊነቴን እወጣለሁ በተለይ ይቅርታ ስትይ እኮ ደግም ያላነሳውም ነው በቃ አንዳንዴ ይቅር ብያለሁ ግን አልተወውም እንዲህ ብሎ ነገር የለም መተው ነው አትረሹም እኮ ከአይምሮሽ አትፍቂውም ግን ልክ ይቅርታ ካልሽ በኋላ ያን ነገር አለማንሳት እኔ እኮ ምሬህ ነው እኔ እኮ እንዲህ ብዬ ነው ይሄ በጣም በትዳር ላይ በጣም ቻሌንጅ ነው በጣም እኔ እኮ ለልጆች ብዬ ነው እኔ ሆኜ ነው እኮ አማርኛዎች አሉ በጣም የሚያስጠሉበት ትዳር ላይ በቃ በጣም የሚያስከፉ ቋንቋ የሚደበላልቁ ግንኙነትን የሚያሻክሩ ግንኙነት እንትኖች አሉ ቋንቋዎች አሉ እነሱም ባንጠቀምላለሁ እኔ አንዳንዴ በብስጭት እንደዚህ እኮ ነው ብዬልና ለምን አልኩኝ ጌታ ሆይ እንዳስተውለው ይሄ የተናገርኩትን እንዳስበው ወደ ውስጡ እንዳይገባላለሁ አንቺ ስትኖሪ ለራስሽ አይደለም የምትኖሪ አንደኛ ለባልሽ ታስፈልጊያለሽ ትኖሪያለሽ ለልጆችሽ ትኖሪያለሽ ከእንደገና የሚቀጥለው ጀነሬሽን ደግሞ ካንቺ የሚጠብቀው ነገር አለ እንግዲህ ይሄን ይመስላል በጣም የሚገርም ነው ብዙ ሰዎች በቃ ጥያቄ እንደነበራቸው አስተያየት መስጫ ላይ ብዙ ነገር ሲጽፉ ነበርና አንዱ ወደዚህ ፖድካስት የሚያመጣን በውስጥሽ ብዙ በትዳር ተግዳሮ ተሰልፈሽ ደግሞ በዛ ውስጥ ተቋቁመሽም በብስለት በጽናት እግዚአብሔር ጋር ያለሽ ግንኙነትና ጥበብ እንዴት በትዳርሽ ውስጥ ዘልቀሽ እንድትቀጥይ አሁን ደግሞ ለዚህ እግዚአብሔርን ለማገልገል
ቅድምም ላልሽኝ ነገር እንደዚህ ኦፕን ሆኖ አገልግሎትሽን ደግፎ ባለቤትሽም ቤተሰብሽም ከአንቺ ጋር መቆም ማየት ድል ነው። በትዳር ውስጥ ስኬትም አለ ደግሞ ፌልም የሚያደርጉ ሰዎች አሉ። እስቲ በዛ አቅጣጫ ዛሬ ለምን አንመክርም? አንዳንድ ጥያቄዎችን ብዙ ሰው የሚያነሳቸው ጥያቄዎችን አንስተን በዛ ዙሪያ ላይ ብትመክሪን። ከዛ ባለፈም ደግሞ ተመልካቾቻችን እንግዲህ ስልጠና ስንሰጥ ልጅህን ታደግ የሚል ስልጠና፣ ማሚ ደግሞ ትዳርህን ታደግ የሚል ስልጠና፣ ትዳርሽን ታደግ የሚል ስልጠና እህቶች ላይ አንድ ሁለት ጊዜ ስትሰጥ አይቻታለሁ። በጣም ጠንካራ ርዕስ ነው የምታነሺው። ግን እንዲያውም ስታሰለጥን ምን ትላለች? ወንዶች ውጡ ተብለው ወንዶች ወጥተው ነው ሴቶች ገብተው የሚሰለጥኑት። አሁንም ቀይ ወንዶችን ውጡ የምትይው ነገር አለሽ? ወንዶች ውጡ የለም። ለነገሩ እኔ ራሱ ወንድ ነኝ። ስለዚህ እስቲ በትዳር ዙሪያ ላይ ብዙ የሚነሱ ጥያቄዎች አሉ። ለምሳሌ ቤተሰብን መምራት አንድ ሴት ያላት ኃላፊነት እስከምን ድረስ ነው? ቤተሰብን ከመምራትና ከጥሪ አንጻር ብዙ ነገሮችን እናነሳለን። ትዳር እስቲ ያለሽ አመለካከት ለትዳር ምንድን ነው? ሴትስ በትዳር ቦታ ላይ ያላት ኃላፊነት እስከምንድን ነው? ትንሽ እስቲ ለተመልካቾቻችን። እኔ ለትዳር በጣም ትልቅ ስፍራ ነው ያለኝ በጣም ምክንያቱም እግዚአብሔር መልካም ነው ያለው ተቋም ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። በእግዚአብሔር አጀንዳ የመጣ ነው። የእግዚአብሔር እቅድ ነው ትዳር ማለትና እኔ በትዳር ላይ የሚገርም ነገር ነው ያለኝ። የሚገርም ትዳሬን አከብራለሁ፣ ትዳሬን እወዳለሁ። በትዳሬ እጅግ በጣም ደስተኛ ነኝ። ምክንያቱም አሁን ግን ለምሳሌ ብዙ ጊዜ ትዳር ሲባል ያው በተለይ ዘመናዊው ዓለም ላይ ሚስትን ከትዳር ጋር የሚሰጠው ቦታ እንደ በፊቱ አይደለም። በእርግጥ በፊትና አሁን ከሚለው አንፃር ሳይሆን እንደ ፕሪንሲፕል እንደ እግዚአብሔር ቃል መኖር ነው ትዳርን የሚያተርፈው ያስባለሁ። አሁን ደግሞ ካለበት ዘመን አንፃር ፍቺ በጣም የተበራከተበት፣ ሴቶች በተለይ ደግሞ በትዳር ላይ ያሉ እንደ ሚስት እንደ ኃላፊነት ብዙ ነገር ላይ የራሳቸውን ነገር የሚፈልጉበት ትዳራቸው ላይ ሞር ይሄ ቤት ውስጥ ቤተሰባቸውን ኖሪሽ ማድረግ መንከባከብን እንደ ሁለተኛ ስራ እና እነሱም ልክ ወንድ እንደሚያደርገው አይነት ውሎ አብረው ሰርተው መጥተው እኩል ሼር አድርገው የመኖር ነገር ይሄ ያለመበለጥ ስሜት እንደሆነ አጥበው የሚያስቡት አሉ። አንቺ ከየትኛው ወገን ነሽ? ምክንያቱም አሁን ገባሽ እኔም ማምነው በግሌ ሴት ልጅ ትልቁ የመጀመሪያ ኃላፊነቷ ብዬ ማምነው በተለይ ወደ እናትነት ስትሄድ ቤተሰቧን የመንከባከብ ስራ የመጀመሪያ ኤምፕሎይድ የተደረገችበት ነው ብዬ አምናለሁ። ምክንያቱም የቤተሰቡ ደስታ፣ ሰላም፣ ፍሬያማነት የሚቀጥለው ሴቷ በመታደገው እንክብካቤ ውስጥ ይደገፋል ብዬ አስባለሁ። ደግሞ በቤት ውስጥ እንክብካቤ የሚያገኝ ወንድ በቃ በጣም ሁሉ ነገር ተሟልቶለት የሚገባ ወንድና በደካም ውሎ እንደገና ቤቱም ሲገባ ሚስቱም የደከመች ሚስት ሆና ሁለቱም ተደካክመው ለመግባባት ገና የሚሞክሩ ቤተሰብ በጣም ይለያያል። ግን አሁን ደግሞ እንደ ማበላለጥ ወጥቶ ስራ የሚሰራው የተሻለ ቦታ ላይ እየዋለ የሚመጣ ደግሞ ቤት የምትንከባከብ ቤተሰቧን የምትንከባከበዋ ደግሞ ለቤተሰቧ ቫልዩ የምትሰጠው ደግሞ በቃ እሷ ስራ የሌላት ቤት ውስጥ የምትውል አይነት ተደርጎም የሚታይ ነገር አለ። እስቲ በዚህ ያለሽን እይታ ምንድን ለአንቺ ምንድን ነው ይሄ እይታ? እኔ የራሴን ላውራ። እኔ ከባሌ ጋር ስገናኝ እኔ ስራ አልነበረኝም። የቤት እመቤት ነኝ። ልጆቼን ነው የማሳድገው፣ ልጆቼን ነው ኬር የማደርገው እና ባሌ ከውጭ ሲመጣ እቀበለዋለሁ፣ ሲሄድ እሸኘዋለሁ። ምንድነው እኔ የጠቀመኝ በህይወቴ የጠቀመኝ የምለው ምንድነው? መጽሐፍ ቅዱስ ለኔ ምን ብሎኛል? ምን አርጊ ነው ያለኝ? ለሴቶች ለሚስት የተጻፈውን ደብዳቤ ነው ማነበው። እኔ ለባሎች የተጻፈውን እነሱ ያንብቡ እና እኔ ከኔ የሚጠበቀውን ከኔ የሚፈልገውን ኃላፊነት በአግባቡ እወጣለሁ። ሴቶች ሆይ ባሎቻችሁን ታዘዙ፣ እታዘዛለሁ። ሚስት ሆይ ባልሽን ፍሪ፣ እፈራለሁ። እንዴት ነው የምፈራው? መፍራት ማለት እንዴት ነው? ገባ? ስለዚህ ከኔ የሚጠበቀውን ነገር አደርጋለሁ፣ ባሌን እንከባከባለሁ። ምቹ ረዳት አይደል ለመሆን የተፈጠረው? ምቹ ረዳት ለመሆን እኮ ነው። ምቹ ረዳት እንፍጠርለት የሚለው ዘፍጥረት ላይ እና ለባሌ ምቹ ረዳት ነኝ ወይ? በምን አቅጣጫ? በሁሉም አቅጣጫ። ገባ? በሁሉም አቅጣጫ ባሌን እወደዋለሁ፣ አወደዋለሁ። ባሌን አከብረዋለሁ፣ አከብረዋለሁ። ባሌ ከኔ ምንድን ነው የሚፈልገው? እኔ ስለ ባሌ ምንድን ነው መሆን ያለብኝ?
ገባ ምቹ ረዳት ስንል እንደ ባህሪው ይዘህ እንደ አመሉ ይዘህ ምናምን አይደለም ብዙ ትዳር ውስጥ ብዙ ሚስጥር አለ አንግባባለን ሁለት ዓለም ሰዎች ነን ገባ ከተለያየ አካባቢ ነው የመጣው ከተለያየ ስፍራ ነው የመጣው አትግባባ ግን በማያግባባ ነገር ላይ እየተግባባ ትቀጥላለህ እየተግባባ ባልህ ካንተ ባሎች ከሚስቶቻቸው ምንድነው የሚፈልጉት ሚስቶችስ ከባሎቻቸው ምንድነው የሚፈልጉት ገባ ብዙ ሚስቶች የምንሸወደው አሁን ስለ ሚስቶች ነው መናገር እንፈልገው ሚስቶች ብዙ ሚስቶች የሚሸወዱት ምንድነው ከባሎቻቸው የሚጠብቁት ነገር አለ ለምንድነው ከባሎች ምን ጠብቀው ለምን ድርሻችንን አንወጣ ከኛ የሚጠበቀውን ለምን አናደርግም ገባ ታዘዙ ነው የሚለው ለኛ መታዘዝ ከባድ ስለሆነ ነው ባይዘው ታዘዙ የሚለው ለባሎች ምንድነው ባሎቹ ሚስቶቻቸውን ወደዱ ነው የተባለው መውደድ ከባድ ነው ለነሱ ከባዱ ነው የተሰጠው ለኛ ቀላሉ ነው የተሰጠው መታዘዝ ነው በምንድነው መታዘዘው በሁሉም አቅጣጫ ትዳሩስ በመናደርገው እንቅስቃሴ ሁሉ መታዘዝ አለብን አሁን ግን እንደዚህ ስትይ ለምሳሌ ብዙ ሴቶች የሚሉት አንዱ ጥያቄ እሱ ለኔ የማይወደኝ ከሆነ ለምንድን ነው እኔስ የማይወድሽ መሆኑን በምን አወቅሽ አንቺ ወደሽዋል ወይ አንቺ ትክክለኛ ሚስት ሆነሻል ወይ ለባልሽ ሚስት ሆነሻል ወይ ምቹ ረዳት ሆነሻል ወይ እንደሚገባ ያገለገልሽ ነው ወይ ያን ነው እኔ ራሱ ፍቅሩን ሊያመጣ ይችላል ኤግዛክትሊ ብዙ ኬዞች አሉ እኔ እናንተ ምናቀው ምን ጸልይበት ኬዝ አለና አንድ ኬዝ በዚሁ ስላንሳለ ባልና ሚስቶች በጌታ አልነበሩ እሷ ቀድማ በጌታ ሆነች አብሮ ይጠጡ ነበር አብሮ ይጨፍሩ ነበር ዓለም ውስጥ ሁለቱም በደንብ ዓለም ውስጥ ነበሩ እሷ ግን መሃል ላይ ጌታን አገኘችና ምንድነው አሁን ጌታን አግኝታ እሱን ወደ ጌታ ለማምጣት ጫና አደረገችበት በጣም ጫና ስታደርግበት ትዳሩን ጠላ እና ልክ በዚህ መጥፎ ኬዝ ውስጥ ይያለን በሁኔታ ውስጥ ይያሉ ነው ወደኛ የመጡት እና ምንድነው ያደረግነው እቺ ሴት ላይ ምንድነው መስራት የፈለግነው አንቺ የሚገባሽን አገልግሎት አገልጊ አንቺ እግዚአብሔር ምህረት አብዝቶልሽ ነው ወደ ጌታ የመጣሽው እሱም እግዚአብሔር ራርቶለት ወደ አንቺ እስከሚመጣ ድረስ ጸልይለት አንቺ ነይ ተብለሽ አይደለም የመጣሽው አንቺ ወንጌል ተነግሮሽ አይደለም የመጣሽው እግዚአብሔር ምህረት አድርጎልሽ ነው ስለዚህ እግዚአብሔር እንዲራራለት እግዚአብሔር ማየት እንዲችል ባንቺ ውስጥ ያለውን ጌታ ማየት እንዲችል ጸልይለት እና ብለሽ አታመጪው እንዲያውም የበለጠ ክፍተት ነው የምትፈጥሪው በቃ ገፍታ ወደ ውጭ እንዲወጣ ትንሽ ነው ይቀርው ጌታ ረርቷት ነውና የሚገባሽን አገልጊ ካንቺ የሚጠበቀውን ነገር አድርጊ ምቹ ሚስት ሁኚ አጨቅጭቂው በቃ ሲመጣ አገልጊው ስለዚህ ይሄን ርዕስ ዝጊው በቃ ይሄ ርዕስ እንደዚህ መጽሐፍ ቅዱስ ሲፈልግ ነው ፍቅር አይደለም እግዚአብሔር እኛን ሲገዛኩ በፍቅር ነው የገዛው በግድ አይደለም አይደለም ስለዚህ ፍቅር ስጪው ከሚስቱ የሚፈልገውን ፍቅር ሲያገኝ ጌታን ባንቺ ላይ ያያል ጌታ እንዴት ነው የምትገልጪው ግለጭለት በፍቅር ግለጭለት በማገልገል ግለጭለት በበጎነት መልካም ሚስት በመሆን ራሽን ግለጭ ከዛን ጌታን ያየዋል እና ይሄን ርዕስ ዘግተሽ የሚስትነትሽን ኃላፊነት ተወጪ በሚል ልጅ ሚስትዮ ላይ ሰራን እና ቀጥታ የሚገርም ባልየው ወደ ቤቱ አንዱ ጧት ወጣና ቴክስት ጻፈላት በቃ ትዳሬን ወደድኩት ዛሬ ትዳሬን ወደድኩት እና ሁሉ ጊዜ ኤግዛክትሊ እንደ እግዚአብሔር መጠበቅ ሳይሆን እኛ ያለን ኃላፊነት መወጣት እና ሚስቶች በተለይ በጣም ትዳር ላይ የመስራት አቅም አላቸው ሴት በራሷ ጥበበኛ ናት ትዳሯን ማቆየት ትችላለች ባሏን መንከባከብ ትችላለች ባሏን ማገልገል ትችላለች ባሏን መታዘዝ ትችላለች ባሏን ከብር ማድረግ ትችላለች እና ይሄ ሰርቶ ስለገባ ወጥቶ ስለገባ ምናምን አይደለም እኔ በዚህ አጋጣሚ በእውነት ባሌን በጣም ማመስገን ፈልጋለሁ ስንገባ እሱ ነው ሰርቶ የሚገባው እኔ ስራ የለኝም የቤት እመቤት ነኝ ልጆቼን ነው ማሳድገው የሆነ ታይም ላይ ግን መማር አለብሽ ብሎ አስተማረኝ ዲፕሎማዬን ዲግሪዬን ሁሉ ከተማርኩ በኋላ እሱ ነው ስራ ያስቀጠረኝ ገባ ስራ ያስያዘኝ እሱ ነው አሁን እኔና እሱ ላይ መበላለጥ የሚባል ነገር የለም እኔ ይሄን ፔን አላቀው እንድሰራ እንድወጣ ነው እንዲያውም እሱ የሚገፋፋኝ እኔ ሞር ውስጥ ያለው ቤቴን ማገልገል ትዳሬን በጣም ስለምወድ ነው መሰለኝ ቤት መዋል ልጆቼን በጣም ስለምወድ ልጆቼ ጋር መዋል ነው መፈልገውና ውጪ በቃ
ውጭ እያለ የሚያስወጣኝ የነበረው ባሌ ነው። እና ይሄ ነገር በመነጋገር በተለይ በመረዳዳት ባልም የራሱን ኃላፊነት ቢወጣ ቅድም እንዳልኩ ነው ለባሎች የተጻፈው ደብዳቤ ሄደን ባናነብ ሚስቶች ለሚስቶች የተጻፈውን ብናነብና እሱን ራሳችን ላይ መስራት ብንችል ሰው ለውጣለሁ ማለት አይቻልም። ራስን መለወጥ ነው። ራስን ስትለውጥ ያ አካል ተለውጦ ታገኘዋለህ። ድንገት ተለውጦ ታገኘዋለህ። ማንንም ለውጠህ ትዳር ማቆም አትችልም። ባልን ለውጣለሁ በፍጹም ማይሆን ነው። ራስ ላይ ተሰራለህ። ከዛም በኋላ ሳታውቀው ያ አካል ተሰርቶ ታገኘዋለህ። ከዛም በኋላ ዙሪያ ሰላም ይሆናል፣ ቤት ሰላም ይሆናል። አሁን ግን ለምሳሌ በጣም በስራ የምትወጠር ሴት ይሄንን ቪዲዮ እየሰማች ነው እንበል፣ ምን ብታደርግ ነው ትክክለኛ? እሷ በስራ ተወጠራ የምትገባ ከሆነ ባሏም እንደዛ ከሆነ ምክንያቱም አንዱም ኬዝ ይሄ ሊሆን ይችላል። ከስራ ድክም ብሏት የገባችን ሴት እንደገና ያው የልብ ጉዳይ ቢሆንም እንደገና ደግሞ ለመንከባከብ ጊዜ መውሰድ ቤተሰቧን ያው ሊያደክም ይችላል። ነገ ደግሞ ያን ተመልሶ ሩቲን የምታደርገው ከሆነ ምንድነው በቃ ስራና ቤተሰብን መምራት ወይም ደግሞ ቤተሰብን መንከባከብ እንዴት ማመጣጠን ይቻላል? ይሄን እንዴት ነው ማድረግ የምንችለው? የብዙዎች ችግር ነው። የብዙዎች ችግር አንድ ላይ ገብተን እኔ አይደክመኝም ወይ አንተ እንደዚህ በብዙ ትዳር መካከል ይሄ በጣም አግዘኝም እንደዚህ የሚባል ነገር አለ። በጣም ብዙ ኬዞች በዚህ ነው ትዳር የሚፈርሰው ትዳር የሚታመመው። እና ይሄ ምንድነው ቅድሚያ ለሚሰጠው ነገር ቅድሚያ መስጠት ነው። ቅድሚያ መስጠት፣ መወያየት፣ አንዳንድ ነገሮችን ደግሞ አይ ማለት መቻል። ለምሳሌ ቁጭ ብሎ በቃ ይሄ የኔ ኃላፊነቴ ነው ያንተ ኃላፊነቴ ነው ብሎ የመነጋገር ነገር ነው። ይሄም እንደዚህም የመነጋገር ለመተጋገዝ። አሁን እኛ ቤት ምንድነው የምናደርገው? እኛ ቤት የሥራ ድርሻ የሌለው ሰው የለም። ሁላችንም ውጭ ገብተን ነው ውጭ ውለን ነው የምንገባው። ግን እከሌ ይሄን ይሰራል፣ እከሌ ይሄን ይሰራል፣ እከሌ ስራ ተመዳድበናል። ባለቤት የሚሰራው ስራ አለ፣ ልጆች የሚሰሩት ስራ አለ፣ እኔ የምሰራው ስራ አለ። በመተጋገዝ የቤቱን ሰላም መጠበቅ ይቻላል። ቁጭ ብሎ በማውራት ቅድሚያ የሚሰጠው ነገር ግን ለፋሚሊ ነው። እኔ በየትኛው ማልደራደርበት ፋሚሊ ታሞ ቤቴ ታሞ እኔ ውጭ ሰላም አላገኝም። ስለዚህ ቅድሚያ የሚሰጠውን ነገር ቅድሚያ መስጠት፣ ኖ የምንለውን ነገር ደግሞ ኖ ማለት አቅም ማግኘት። ምሳሌ ሞር ትክክለኛው ጥርት ያለች ግን ጊዜ መስጠት ለፋሚሊ ነው፣ ለትዳር ነው። ይሄ ሁለተኛ ነው። ሌላው ነገር ስራ በቃ ሁሉም ይስተካከላል። እዚህ ጋር ነው ፒስ መፍጠር፣ እዚህ ጋር ሰላም መፍጠር ነው። ገባና መረዳዳት፣ መነጋገር። ይሄ በጣም ቢዚ መሆን በጣም መድከም በመነጋገር በመረዳዳት የሚፈወስ ነገር። ስለዚህ በጊዜ ውስጥ አንድ ሴት በእንደዚህ አይነት ሁኔታ ያለች አሁን አንድ ሴት ብትመጣና ወደ አንቺ በቃ ሁለታችንም ደግሞ ነው የሚገባው ቤት ውስጥ መጣጣም የለንም ምን ላድርግ አለችሽ እንበል፣ ምን ትያታለሽ? ይሄን የምለው ምንድነው ቁጭ ብላ መነጋገር እንድንችል። ገባ? እኛ ጎበዞች ነን። ከውጪ ገብተን መስራት እንችላለን። አንዳንዴ የተሰጠን ነገር አለ፣ እነሱ ደግሞ ያልተሰጣቸው ነገር አለ። እኛ ከውጪ ገብተን መስራት እንችላለን። እነሱ ግን ደክሟቸው ነው የሚገቡት። ከደከማቸው ምንም መስራት አይችሉም። ቁጭ ብሎ ሪሞት ማንቀሳቀስ ብቻ ነው የሚችሉት። ያኛውን ከግምት ማስገባት። በቃ ሚስቶች ባሎቻችሁን አውጪት ወደ እኔ ብትመጣ ያልካት እህት ወደ እኔ ብትመጣ ባልሽን ተረጂው እንዲያግዝሽ ደግሞ ማድረግ ያለባት እሷ መስራት ያለባት የቤት ስራ አለ። በጠረጴዛ ዙሪያ ማውራት፣ መተጋገዝ፣ ስራ መከፋፈል። አሁን እኮ ጥሩ ጊዜ ነው አይደል? ያለነው በጣም ጥሩ ጊዜ ነው። ግን አሁን ለምሳሌ ደክሞት ከሆነ የሚመጣው እኛ ምን እናደርጋለን መሰለ? በጣም ደክሞን ከገባን ቤት ቼክ እናደርግ፣ ምን አለ የሚበላለው የሚበላ የለም። ይሄ ላይሆን ይችላል፣ ብዙ ቤት ላይሳካ ይችላል። ግን አንዳንዴ እኛም ተሳክቶልን አይደለም። ግን ቤት ገብተን ማረፍ ነው ያለብን ወይስ ኩክ ማድረግ ነው? ስለዚህ አምሽተን ነው የምንገባው። ለማብሰል ምናምን ጊዜ ይወስድብናል። የእንቅልፍ ሰዓታችን ይጋራል። ጠዋት ደግሞ ቶሎ አንነሳ። ውጭ በልተን እንግባ። አየ መነጋገር እንዲህ ሰላም እንዳለው እንነጋገራለን። ከባለቤቴ ጋር ከልጆቼ ጋር አንድ ቦታ ተገናኝተን በልተን እንገባለን። ገባ? ሴቭ አላረክም። የቤትን ሰላም ሴቭ አደረክ፣ ሰዓትን ሴቭ አደረክ። ለነገ ማለዳ ለመነሳት ደግሞ አቅም ታገኛለህ። መነጋገር ጥሩ መፍትሄ እና እኔ ይሄን ማደርገው ግን በቃ ከጀመርሽ አይቀር ብዙ ሴቶች ሊጠይቁ ይችላሉ።
አንድ ጊዜ ከዚህ በፊት የነበረው ቪዲዮዎች ላይ ምን ብለሻል? እንዲያው አንዱ ባህሪያቸው መረዳት ትልቅ ነገር ይመስለኛል። ከመረዳት ብንጀምር የሚጠበቅብንም ማወቅ እንችላለን። እና ምን አልሽ? ወንዶች በቀን ስንት ቃላት ነው የሚወጡት? ሴቶች 50,000 ቃላት ማውጣት ይችላሉ አይደል? ወንድ ደግሞ 25,000 እንኳን አይችልም። ስለዚህ ብዙ እሷ ብታወራ ለምንድን ነው የማይሰማኝ ወደሚል ነገር ይመጣሉ። እሱ ደግሞ ትንሽ ከሰማ ትንሽ ካወራ በቃ ይጨርሳል አይነት ነገር ብለሻል። በዚህ አቅጣጫ እስቲ እንደው ወንዶች የሚወዱት 3 ባህሪ ወይ 2 ባህሪ ብለሽ የምትነግሪኝ ካለ እንደ ነጥብ የሚያዳምጡንም ተመልካቾቻችን በደንብ ይዘው ያው ትዳራቸው ላይ ቼክ እያደረጉ እንዲሞክሩት። ከዛ ደግሞ የሚጠሉት ብለሽ የምታስቢው 2 ባህሪ ወይ 3 ባህሪ ብትሆን እስቲ ንገሪኝ። ኦኬ እኔ በጣም የጠቀመኝ ነገር ምንድነው? በእኔና በባሌ መካከል ያለውን ልዩነት መረዳት። ባለመረዳቴ ብዙ ተጎድቻለሁ። ብዙ ዲፕሬሽን ውስጥ ገብቻለሁ። ብዙ ታምሜያለሁ። ግን በመካከላችን ያለውን ልዩነት ስረዳ ገባኝ። ለምሳሌ አነጋገር ገባ እንዳልከው እኛ 50,000 ነው የምናወጣው፣ ወንዶች ደግሞ 25,000 ነው የሚያወጡት። ሌላው የአቋም አለ፣ የአቋም ልዩነት አለ፣ የአስተሳሰብ ልዩነት አለ። አትሊስት ኦርጋኖቻችን እንኳን ይለያያሉ። ገባ ብዙ ልዩነት አለ እና እነሱ ውጪ ጨርሰው ጨርቅ ሆነው ነው የሚመጡት። ጨርቅ ሆነው ሴቷ ደግሞ አቅም አላት። ለዚህ ነው ሴቶች አቅም አላቸው የምለው። ባሌ ድክም ብሎት እኔ ብርቱ ነኝ። እቤት ገብቼ ሁሉንም ነገር አስተካክዬ አቀርባለሁ። ገባ ከሆነ ሰዓት ግን ለምን እኔ ብቻዬን የሚል ነገር ገባብኝ ማለት ነው። ባሌ ነው ባለመረዳት እና ይሄን ነገር ብንረዳቸው ገባ ውጪ ጨርሰው። በተለይ ደግሞ የሚጠሉት ነገር ደክሟቸው ማንንም ማናገር አይፈልጉም። ማንንም ማናገር አይፈልጉም። ሌላው የሚጠሉት ነገር የሚወዱት ነገር ክብር ይፈልጋሉ። ባሉት በራሳቸው መወደድን ይፈልጋሉ፣ መከበርን ይፈልጋሉ። የምታከብራቸው ሴት በስማ በእውነት በቃ የሚገርም አሜዚንግ ቤት ውስጥ በጣም ነው በቃ ሰላም የሚሆነው እና በጣም ክብር ሲባል ለምሳሌ ከንግግር አንፃር እኔ በርግጥ ይሄ ነገር በጣም ማንም ወንድ በተለይ ትዳሩ እንዳልሽው የመጀመሪያ ሪስፔክትም ተቀባይነትም የሚፈልገው ከቤቱ ነው። ለዛም ይመስለኛል መርጧት ያገባት ለኔ ብሎ ያሰባት መጀመሪያም ያንን ነገር ስለሰጠችው ነው ያምናለሁ። ስለዚህ በሂደት ውስጥ ያንን ነገር በማስቀጠል ኃላፊነት አለባት። አሁን ዛሬ ከአንቺ ጋር የምናወራው ሴቶችን እያሰብን ስለሆነ ለነሱ የሚጠቅም ስለሆነ ወንዶችም አየሽ ምናምን እንዳትሉ ወንዶች ይሄን ቪዲዮ የምታዩ ያው ወንዶችም ራስን የቻለ ኃላፊነት የሚጠበቅባቸው ይኖራል። ማሚም እንግዲህ ልትነግረን ትችላለች። ስለዚህ የመጀመሪያው ክብር፣ ከዛ ውጪ ደግሞ መወደድን ይፈልጋሉ። መወደድ እንክብካቤ ይፈልጋሉ። ስትረዳቸው ወንዶች የሚረዳቸውን ሰው ሲያገኙ በጣም ነው ደስ የሚላቸው። በጣም ሰላማዊ ነው የሚሆኑት እና እንክብካቤ ይፈልጋሉ። ያን እንዳለ ሆኖ ማለት ነው ምግብስ ነክ በቃ ሁለት ነገር ወንዶችን አትከልክላቸው። አም ሶሪ ወንዶች ሁለት ነገር አትከልክላቸው። እሺ ወንዶችን ሁለት ነገር አትከልክሏቸው እያለች በጣም የጣፈጠ ምግብ ይፈልጋሉ። ዋው ወንዶች ቤታቸውን ሲያስቡ ሪል እናውራ ሴክስ ነው የሚያስቡት። ስለዚህ የጣፈጠ ምግብና ልክ ሲመጡ አቀባበል ይፈልጋሉ። ሚስቶች ጧት በለበሱት ልብስ ባይጠብቋቸው እላለሁ። በቢጃማ ጥሏት ከሄደ በቢጃማ የሚያገኛት ከሆነ አደጋ ላይ ናት እሷ። በዚህ አጋጣሚ በጣም ማስተዋል አለባት በእውነት። ለምሳሌ በጣም የምታምር ሚስታቸው እንድታምር ይፈልጋሉ። ይሄ የወንዶች ባህሪ ነው። ሚስታቸው ቆንጆ እንድትሆን ይፈልጋሉ። ሚስታቸው ከማንም በልጣ መታየት ይፈልጋሉ። ገባ ሚስቶቻቸው ከፍ ማድረግ ይፈልጋሉ። ይሄ የወንዶች ባህሪ ነው። ስለዚህ ሚስት ባሏ ላይ መስራት ካለባት ቤቷ ላይ መስራት አለባት፣ ራሷ ላይ መስራት አለባት። በቃ ጽድት ያለች ሚስት ይፈልጋሉ ወንዶች። ያማረች ሚስት ራሷን የምትጠብቅ ገባ ሲያስተዋውቁ ሁሉ ደስ ብሏቸው ነው የሚያስተዋውቁ። እቺ ሚስቴ ናት የተወደደች፣ ባለቤቴ እንደዚህ ይላል፣ በጣም የተወደደች የምወዳት ሚስቴ ናት ተዋውቁልኝ ይላልና እንደዛ እንዲሉ ማድረግ
እንደዛ እንዲሉ ማድረግ ራሳችንን መጠበቅ ባይዘው ለራሳችን ነው ለራሳችን ነው ልጆቻችን ከኛ የሚጠብቁት አለ የሚገርመው ልጆቻችን እንኳን አይደለም ባሎቻችን ልጆቻችን ስንለብስ ደስ ነው የሚላቸው አይደለም ባሎቻችን እና በእንደዚህ አይነት መልኩ ባሎቻችሁን ሴቭ ምናደርግ ገባ በተለይ ይሄ ምክር በጣም ይጠቅማል ብያንዱም ማስበው በተዳር ወደ መቆየቱ ሰዎች ሲሄዱ የመሰለቻቸት ነገር ይመጣል ያው የኔ አይደለ አይነት ነገር ውስጥ እና ይሄ 10 አመት ምናምን እንዲያውም በጣም አድማይር አረግሻለሁ ይሄን ሐሳብ ራሱ ስታነሺ አንቺንም ስናይሽ ሁሌ ዝንጥ ብለሽ በቃ እናቴ ራሱ ለማለት በጣም ደስ ይላል አይደለም ሚስቴ ለማለት እንደ ባለቤትሽ ማለት ነው ስለዚህ ግን አሁን እንደዚህ አይነት ነገሮች ሲነሱ ረጅም ጊዜ በተዳሩ ሰዎች ሲያሳልፉ በቃ ይሄ የኔ ነው አይነት ነገር ቤቴ ነው የሚል ስሜት ወደ ቸልተኝነት ሊያመጣ ይችላል እንዳልሽው ሲምፕል የሚመስሉ ነገሮች ቆንጆ ጠረና አድርጎ ቆንጆ አለባበስ አድርጎ መጠበቅ ውጪ ለመውጣት ብቻ ሳይሆን ቤት በምትዩ ቦታ ላይ እንግዲህ ትዳርሽን ደስታ የሚጨምር ነገር ነው ማለት ነው ትዳርሽ ሰላም የሚጨምር የሚያስደስት ነገር ነው ማለት ነው ስለዚህ አሁን እንደ ሴቶች ወንዱስ ምንድነው የሚጠበቅበት ወንዱ ስለ ወንዶች እንኳን ጥቂት ነገር ነው ብለው ሞር ስለ ሴቶች ነው ብለው ግን ስለ ወንዶች ጥቂት ነገር ልበል ወንዶች ሴቶች ምን ይወዳሉ መወደድን ወደዱ አይደል የተጻፈው አይ ሴቶች ባሎቻችሁ ሲታዘዟችሁ ባሎቻችሁ በጣም ነው ደስ የሚላቸው ሚስቶች ሆይ ባሎቻችሁን ታዘዙ ባሎች ሆይ ሚስቶቻችሁን ውደዱ እኛ ስንወደድ በጣም ነው ደስ የሚለን በጣም እኔ ለ10 ሰው ወድሻለሁ ከሚለኝ ባሌ ወድሻለሁ ቢለኝ በጣም ቀኔ ሁሉ ነው የሚያምረው ስለ እውነት ነው ስለ እውነት አንቺ ውድ ሚስቴ ነሽ ቃላቶች አንቺ ነሽ ሰጠኝ yes ትልቁ ነገር አሁን ትልቁ ለባሎች ነው አንቺ ነሽ ሰጠኝ ጌታ ስሙ ይባረክ የልጆቼ እናት ስለሆንሽ እግዚአብሔርን አመሰግናለሁ አንቺ ከኔ አንቺን ስለሰጠኝ ነው እግዚአብሔር በህይወት መኖር የቻልኩት ባሌ በጣም የሚለኝ በጣም በህይወት የመቀጠል ምክንያት ከጌታ በታች አንቺ ነሽ እንዴት ደስ እንደሚል በቃ አንድ ነገር ሰርቻለሁ ማለት ነው በቃ ባሌ ለተዳሪ ላይ ሰርቻለሁ ብዬ እንዴት ደስ እንደሚለኝና መወደድን ይፈልጋሉ ቆንጆ መሆናቸው እንዲነገራቸው እንደሚያምርባቸው ገባ ለነሱ ብርቅ እንደሆነች እንዲነገራቸው ሴቶች በጣም ይፈልጋሉና ወንዶች ይሄ ነገር መደነቅ በቃ ባጭሩ መደነቅ እና ባሎች ይሄን ቢያደርጉ ሌላው በጣም ማድረግ የሌለባቸው ባሎች በትዳር መካከል ኤጭ ጀመረሽ ደግሞ በጣም 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 ሴትን እንዴት እንደሚጎዳ ሚስትን እንዴት እንደሚጎዳ ቀኗን የሚበላሽ በተለይ ኤጭ እሺ ምትክ ነገር በዚህ ምን ታረጋለሽ አሁን መቼም እርግጠኛ ነኝ በጣም ወንዶች ሌላው የሚጠሉት ነገር ራሴንም ጨምሮ መጨቃጨቅ በጣም ይወደቅ ቀደም እንዳልሽ ይሄ ቃላት ረጅም ጊዜ የሚፈጀ ቃላት ነው ትግስት የላቸውም አይታገሱም ምናልባት እንግዲህ ወይ ወደዛ አርጊውመንት ላይ ንግግር ላይ የሚመጣ ነገሮች ላይ ሊሆን ይችላል እንደዚህ አይነት ሪአክት የሚያደርገው እርግጠኛ ነኝ ይሄን ቪዲዮ የሚመለከቱ ተመልካቾቻችን በዚህ ነገር ብዙ ያሳልፋሉ ያስባሉ በተለይ አርጊውመንት ከተጀመረ ምናልባት ወንዱም ዲቴል ሊፈልግ ሴቷም ዝርዝር ነገር ማወቅ ትፈልግ ይሆናል እና ያ ነገር ወደ ምን ይሄዳል ረጅም ጊዜ መውሰድ ይጀምራል ጭቅጭቅ ይሆናል አንድ ሳምንት ሁለት ሳምንት ሶስት ሳምንት አራተኛ ሳምንት ላይ እንደዚህ አይነት ነገር ሲደጋገም ምናልባት ውስጡን ለመግለጽ ሁሌ እኮ እንደምታርጊ ለማለት እንደዚህ አይነት የሚሰብሩ እንዳልሽው እነሱ ደግሞ ልባቸው ውስጥ የሚገባ ነገር ነውና ምንድነው ታዲያሽ ማድረግ ያለበት ምትክ እንደዚህ ቢያደርግ እስካሁን እንደዚህ ኤጭ ማለት ልምድ ያላቸው ካሉ ሚስቶቻቸውን ሶሪ ማለት መጀመሪያ ማስተካከል ምን እላለሁ እኔ ማለዳ ላይ ምንም አይነት ባልና ሚስቶች መነጋገር ባይችሉ ዝም ብለው ቢወጡ ጠዋት ባይነጋገሩ ቀናቸው ነው የሚበላሸው ሌላው ማታ ባይነጋገሩ ለሊታቸው ነው የሚበላሸው ገባ አንድ ነገር ካለ የተሰማህ ነገር ካለ ቀትር ትክክለኛ በቃ ቀትር ላይ ገባ ተነጋግረ በቃ እየረሳችሁ ትመጣለች እየረሳው ይመጣል ማለዳና ጧት ባይነጋገሩ ላለው ማለዳ ከተነጋገርህ ነው ማታ ከተነጋገርክ ኃይለኛ ክፍተት ጠላት እድል ፈንታ ነው የሚያገኘው ለሊት ነው የሚበላሸው ነገህንም ነው የሚያበላሸው ስለዚህ እነዚህ ሰዓቶችን ባይነጋገሩ ላለው ቀትር ላይ ግን ቁጭ ብለው ቢነጋገሩ ምንድነው ኤጭ ያስባሉ ምንጩ ማወቅ እኮ ነው እኛ ብዙ ጊዜ እኮ
እንደዚህ ስር የሰደደ ነገር የሚኖረው እኮ የሚያድረው ነገር እንዲያድር የምናደርገው ምንጩ ስለማናቀው ለምንድን ነው የጫለው ምንጩ ምንድን ነው ከምን ተነስቶ ነው ምንድን ነው ያጠፋውት ገባ እሷም ደግሞ እጭ ካለች ምንጩ ምንድን ነው ለምንድን ነው እንደዚህ ያለችው ማወቅ ከምንድን ነው የተነሳችው ምንድን ነው ያሳዘንኳት ምንድን ነው ያስከፋዋት እኔ ባልና ሚስት አንድ ነው ያለው ሚስጥር የገባኝ አንድ ናቸው ያለው ሚስጥር የገባኝ ባልን ካሳዘንኩት ጌታ ምስክሬ ነው ታምሜ ነው ሙለው ታምሜ በቃ ሙለው እና እውነት አንድ አካል ታሟል በቃ ታሟል እሱም እንደዛ እና ማታ ሶሪ ተባብለን ስንነጋገር አሞኝ ዋለ ይለኛል እኔ አመመኝ እኔ የተሰማኝን ስሜት እሱ ይሰማል ስለዚህ ሚስትን አበሳይቶ ባልን አበሳይቶ ምን አይነት ሰላም ነው የሚገኘው ስለዚህ ተነጋግሩ ወዲያው መቅጨት ወዲያው ካልተቻለ ጧት ወደ ስራ ሄዶ ቀትር ላይ በስልክም በምሳ ምንም ተገናኝቶ እዛች ላይ ተነጋግሩ እቤት ይዞ አለ መግባት ነገርና ለማሳደር ደግሞ ሶሪ በባልና ሚስት መካከል በመግባባት አይደለም እኮ ትዳር ልታስቀጥለው የምትችለው አሁን እኔ በትዳር ስንት ዓመቴ ነው ኦሬዲ በቃ 28 ዓመቴ ሊመጣ ነው በትዳር በዛ ሁሉ ግን ቀደም እንዳልከው አይሰለቻችሁም ወይ ከጊዜ ብዛት ምናምን አንድ አገልጋይ ምን አለ አንድ አይነት ሚስትና አንድ እንጀራ ብቻ መብላት ያሰለቻል የእግዚአብሔር ጸጋ በስቶልን እንጂ ብሎ ተናገረ በጣም የተወደደ አገልጋይና ሁሌ ስትታይ ተነስተ መታየት እሷን ነው ስትገባ መታየት እሷን ግን ትዳር ይታደሳል ትዳር ላይ በጣም መስራት ይቻላል በጣም ምንድነው የራስ ጊዜ ማሳለፍ ከልጆቿ ጋር ሁሉ የሚያገኛት ከሆነ ይሄ ልክ አይደለም እኔ ይሄን አልደግፍም ምክንያት የራሳቸው ጊዜ ሊኖራቸው ግድ ነው እኔ አንዳንድ ባለ ትዳሮች የነሱ መኝታ ቤት ውስጥ ልጆች ይተኛሉ እሺ አይሆን አይደለም ከጥበትም ሊሆን ይችላል የተለያየ ችግር ሊኖር ይችላል ይተኙ ግን የራሳቸው ጊዜ ባልና ሚስቶች ሊኖራቸው ግድ ነው ወጣ ማለት ይቻላል በቃ መነጋገር ይቻላል በልጆች ፊት ያልተነጋገሩትም ቤት ያልተነጋገሩትም ውጭ ወጥቶ በጣም መነጋገር ይቻላል ትዳር ይታደሳል ትዳር ይታመማል ትዳር ይድናል ስለዚህ ባልና ሚስቶች ብቻቸው ጊዜ ቢኖራቸው ብቻቸውን ጆይን ቢያረጉ ብቻቸውን ቢያሳልፉ ብቻቸውን ቢያድሩ ራቅ ብለው እና እኔ ስለተጠቀምኩ ነው ማንኛውም ባለ ትዳር ወደኔ የሚመጣ ኬዝ ይዘው የሚመጡትን በጣም ይሄን ነው ካውንስል ማረጋቸው እንውጣ ብለሽ ይዘሽ ውጪ አይወጣልኝ ይወጣልሻል በቃ ይሄን አድርጊ ጸልይና ይሄን አድርጊ ነው የምለው እና የሚገርም እስካሁን ድረስ ይሄ ምክር ሰርቷል ትዳሮች ላይ ሰርቷል ባሎች ላይ ሰርቷል ሚስቶች ላይ ሰርቷል እና መውጣት ሲባል ለምሳሌ ከከተማ ወጥቶ ማደር መዝናናት አይነት እንደዛ አሁን በወራንዴ አሁን ነው ትንሽ ቢዚ ሆነን እንትን ያልነው ትንሽ ጋፕ የሰጠነው እንጂ እኔና ባሌ እንወጣለን ራቅ ብለን እንወጣለን ማለት አድረንም ልንመጣ እንችላለን ከከተማ ልንወጣ እንችላለን ወይ ደግሞ ራቅ ከአካባቢያችን ራቅ ብለን አብረን እናሳልፋለን የልባችን እናወራለን እንጫወታለን እንደ ባልና ሚስት አይተፋፈሩም አይደለ ግልጽ የሆነ ውይይት ግልጽ የሆነ ምክንያቱም ከልጆቻችን ጋር ፍሬ እናወራ እኛ በተለይ የደረሱ ልጆች አሉ ቤት ውስጥ ስንኖር ተጠንቅቀን ነው እንደ ልባችን አንናገረው እንደ ልባችን ደግሞ አንሆንም ስለዚህ የደረሱ ልጆች ላይ ተጠንቅቀን ግን በወር አንዴ እኔና ባሌ እንወጣለን እንነጋገራለን እንጫወታለን እንደምወደው ይነግረኛል እንደሚወደኝ ይነግረኛል እንደምወደው ነግረዋለሁ ግልጽ በቃ ከባሌ ጋር ኢንጆይ አድርጌ ገባ ጸጋ አይደለም ጸጋ እኮ ነው ትከፋፈላለህ በባልና ሚስት መካከል ያለውን ጸጋ ተካፍለ ትዳርን ታድሳለህ እቤት ስንገባ ሌላ ሰው ነን ሌላ በቃ ትዳራችን ታድሷል ኡፋይ ብለን ተንፍሰን ነው በልጆች ፊት ማተነፍሰው ሄደ ዞር ብለ ተተነፍሳለህ ገባ ይሄም ይሰራል ትዳር ላይ ትዳር ይሰለቻለው በዚህ መልኩ ማስኬር ትችላለህ ስለዚህ ትዳር በቆየ ቁጥር እድሳት ይፈልጋል እንደ ቤት ማለት ነው እና አንደኛው እድሳት መንገድ ተያይዞ መራቅ ብሎ መሄድ መጫወት ማውራት አብሮ ሻይ መጠጣት ወክ ማድረግ ባልና ሚስት ግድ ነው ይሄ ነገር ልማድ ከሌላቸው እንደ ምናልባት ረጅም ዓመት ቆይተው እንዳልሽው በቃ ያንን ነገር በመሞከር መጀመር እንችላለን ግን ምንም ልማድ ከሌላቸው አሁን አለ አይደል አንዳንድ ቤት ውስጥ ትዳር ባልና ሚስቶች ሳይሆኑ የሚመስለው እንደው ጌታና ማቤት የሚመስልበት ቤትም ይኖራል
ብዙም የማይነጋገሩ እሷም ልጆቿ ላይ ትኩረት የምታደርግ እሱም ዞር ብሎ ትዳሩን የማይመለከት በቃ ስራውን ሰርቶ ተመልሶ የመምጣት ነገር ውስጥስ ያሉ ከሆኑ እኔ እነዚህን የምመክራቸው እንዴት ነው የምመክራቸው? መጽሐፍ ያንብቡ። በትዳር ዙሪያ በትዳር ዙሪያ ካውንስል ያስፈልጋቸዋል። ምክንያቱም ከልጄ ጋር ማሳልፈው ጊዜ አለ፣ ከባሌ ጋር ማሳልፈው ጊዜ አለ፣ ከጌታ ጋር ማሳልፈው አለ። ገባ? ሁሉንም እንዳመጣጣቸው እንትን ትላለህ። ሞር ግን ከጌታ ቀጥሎ ከባሌ ጋር ማሳልፈው ጊዜ በጣም ደስ ይለኛል እና ያን ነገር አትሊስት ወክ እንዴት ወክ አብሮ መውጣት እኮ ትልቅ ነገር ነው ከባል ጋር ማሳለፍ እና ልጆች ደግሞ ወደ ትምህርት ቤት ሲወጡ ተነጋገሩ ተገናኝቶ ሻይ መጠጣት ይሄን እንደው በእውነት ልምድ ቢያደርጉት በጣም ትልቅ ነገር ያንተ መግባባት እኮ የሚገርም በዚህ ደግሞ ሄደ ያንተ መግባባት የባልና ሚስት መግባባት የባልና ሚስት መቀባበል የባልና ሚስት ፍቅር በመካከላቸው የሚደረግ መንፈሳዊ በትዳር ውስጥ ያለ መንፈሳዊ ነገር ልጆች ላይ ያልፋል። ልጆች ይሄን እያዩ ነው የሚያድጉት። ልጆች ያንተን ጭቅጭቅ እያዩ ካደጉ ያንተን ንትርክ እያዩ ካደጉ ያንተን መገፋፋት እያዩ ካደጉ ሚስትን ባለማክበር የሚያውቁ ከሆነ ባሏን ባለማክበሯ የሚያውቋት ከሆነ ልጆች ምን እያዩ ነው የሚያድጉት? ነገም ኖርማል ነው የሚመስላቸው። ገባ? ኖርማል ነው የሚመስላቸው። እንደዚህ መገፋፋት እንደዚህ መጨቃጨቅ እንደዚህ አይነት ነገር ያለው ትዳር ደግሞ ሄዶ የሆነ ታይም ላይ ስታክ ያደርጋል። የሆነ መንገድ ላይ ነው ስታክ የሚያደርገው። ስለዚህ ጥንቃቄ ለነሱ ብቻ አይደለም። አሁን እኮ ለነሱ አይደለም የሚኖሩት። ገባ? ለነሱ አይደለም አለ ልጆች አሉ። ቀጥሎ ደግሞ ጀነሬሽን አለ። የሚቀጥል ጀነሬሽን ደግሞ አለ። ስለዚህ ለልጆች መጠንቀቅ፣ ለቤተሰብ መጠንቀቅ፣ ለጌታ መጠንቀቅ። ገባ? ለእግዚአብሔር ቃል መታዘዝ። እግዚአብሔር ለሚስቶች የሰጠው ድርሻ አለ፣ ለባሎች የሰጠው ድርሻ አለ። ስንታዘዝ እግዚአብሔር እንዳገለገለን ነው የሚቆጠረው አይደል? ስለዚህ ይሄን ቢያደርጉ ልምድ በፍጹም እንደዚህ አይነት ነገር የለውም የሚሉ ከሆነ ደግሞ መጽሐፍ አንብበው፣ ሚስት ከሆነች መጽሐፍ ያነበበች ባሏ ላይ መስራት፣ ባል ከሆነ መጽሐፍ ያነበበው ሚስቱ ላይ መስራት። ገባ? እንደዚህ ሲሆን የልብ አንድነት ቀስ እያሉ ይግባባሉ። እና ይሄን ቢያደርጉ ላለ በጣም ትልቅ ምክር። ስለዚህ ግጭት ለመፍታት አንዱ መፍትሄ ነው ያስባለሁ፣ ተያይዞ ማውጣት። ከዛ ደግሞ ጥሩ የመከርሽኝ ምክር ጭቅጭቆችንም ንትርኮችንም ንግግሮችንም ከጠዋትና ከምሽት ይልቅ መቋጫው ረጅም ስለሚሆን ቀትር ላይ በስልክም ቢሆን ደውሎ ምንድነው ቢባል ሶሪ መባባል በጣም ትልቅ። ሌላስ እንዲሁ ችግሮች ቢፈጠሩ የመፍታት መንገድ መሆን ያለበት አንዱ ምትይዋል ጸሎት። በቃ ጸሎት በጣም ማይቻለውን ያስችላል። እኔ ብዙ በትዳር ውስጥ የነበረኝን ስትራግል ያለፍኩት ችግር ያለፍኩት በጸሎት ነው። በቃ ማትችለው አለ። ሁሉንም አሁን የተናገርኩትን ሁሉ አስተካክለን አንችልም። ሰው ነን፣ ይደክመናል፣ ያቅተናል። ሲያቅተን ግን ወደ ጸጋው ዙፋን ተጠግቶ በእምነት መጸለይ። በቃ ደክሞታል፣ አልቻለም፣ ባሌን ይዤ እቀርባለሁ፣ ልጆቼን ይዤ እቀርባለሁ፣ ትዳሬን ይዤ እቀርባለሁ፣ ራሴን ይዤ እቀርባለሁ። ይገርማ እግዚአብሔር በጣም ካስተማሪ ነገር ቤቴ ውስጥ ችግር ሲፈጠር ራሴን ነው የማየው፣ እሱን አይደለም የማየው። ብዙ ችግሮቻችን ደግሞ እሱ እኮ ነው፣ እሷ እኮ ናት፣ እሱ አይደለም። ይሄ ምንም መፍትሄ አይመጣም፣ የባሰ ነገር ውስጥ ነው የሚያስገባና ራሴን ነው የማየው። የቱ ጋ ነው ስህተት የሰራሁት? የቱ ጋ ነው ያጠፋሁት? የቱ ጋ ነው ብዬ ራሴን አይና እግዚአብሔር ሆይ በቃ ይሄ ጌታ ስለረዳኝ ነው፣ ከኔ አይደለም። ከቅርብ ጊዜ በኋላ የመጣ ነው። የሚገርም ልክ ራሴ ላይ እሰራለሁኝ፣ እጸልያለሁ፣ ንስሐ ገባለሁኝ፣ ባሌን ይዤ እቀርባለሁኝ፣ በጌታ ፊት ትዳሬን ይዤ እቀርባለሁ፣ ቤቴን ይዤ እቀርባለሁኝ። በጣም እጸልያለሁ። ሲመጣ ግን በእውነት ይሄን ሚዲያ የሚያዩ ሰዎች አቅቷቸዋል? አዎ ጸልዩ። ከብዷቸዋል? አዎ የሆነ ያለው ነገር እያስፈራቸው ነው? አዎ ይጸልዩ። በጣም ጸሎትን አፕሪሼት አደርጋለሁ። በጣም የተበላሸ ነገር ሲስተካከል አይቻለሁ። በቃ የተባለ የተቆረጠ ፍርድ ቤት የደረሰ ትዳሬ ሲቀጥል አይቻለሁ። ምንድን በጸሎት በቃ እግዚአብሔር ሆይ ፈቃድህ አይደለም፣ አንተ ምን ትላለህ? ሁሉንም ተጋፍጠን አንችልማ፣ ሁሉን ተጋፍጠን አንችልም። ያቃተን ነገር እናንተ ሸክም የከበዳችሁ ኑ ወደ እኔ ብሏል አይደለ? ሸክማችንን ይዘን ወደ ጸጋ ዙፋን መጠጋት፣ ወደ ጌታ ስራ እንትን ማለት ጥያቄያችንን ማቅረብ። ለሰው ማይቻል እግዚአብሔር ይቻላል። ስለዚህ መጨነቅም መጠበብም ግራ መጋባትም አያስፈልግም። ትዳራችንን ይዘን እኛን ይዘን መጸለይ። እሺ የመጨረሻ እስቲ ሁለት ጥያቄ እናንሳና እንግዲህ ሌላ ጊዜ ምናልባት ይሄንን ሐሳብ እንቀጥላለን። ሰፊ ጉዳይ ስለሆነ
አገልጋይ ነኝ ብለሻል። አሁን ወደ አገልግሎት ገብተሻል። አገልግሎት ደግሞ እንግዲህ እኛ እንኳን በምናውቀው ውጭ ሄዶ ማደር ሁሉ ሊኖረው ይችላል። የሚሽን ስራ ካለው ሰፊ ብቻ እግዚአብሔር እንዳስቀመጠሽ እንደመጣው አቅጣጫ ስለሆነ እንዴት ነው ከትዳር ጋር ማጣጣም የሚቻለው? ቻሌንጅስ አይሆንም ወይ? ትዳርና አገልግሎት ምንም ቻሌንጅ የለውም። ምንድነው መነጋገር ነው። ቀድም እንዳልኩ በመነጋገር እንትን ይላልና ባሌና ሳምኜ ነው ጥሪን ተቀብሎ ነው እግዚአብሔር እንደጠራኝ አምኑ ስለሆነ ምንም አይነት በእኛ መካከል እንቅፋት አልፈጠረም። የሚገርም እንዲያው ሞር በጣም ባለቤቴ ነው ልጆችን ኬር የሚያደርገው። ያው አንተ እንደምታውቀው የሚያደርሰኝ የሚመልሰኝ፣ ክፍለ ሀገርም ሲሄድ በጸሎት የሚያግዘኝ ባሌ ነው እና በእኔ ምንም እንትን ቻሌንጅ የለው። ግን ምንድነው እንደ አንድ ነጥብ እዚህ ጋር ማስቀመጥ የምፈልገው ትዳርን እየተዉ ትዳርን እየጣሉ ቤት እየታመሙ ለሚያገለግሉ አገልጋዮች ይህን በጣም እንደ ነጥብ ጥዬ ማለፍ ፈልጋለሁኝ። አገልግሎት ከቤት ነው የሚጀመረው። ቤት እየፈረሰ ቤት እየተበላሸ አገልግሎት ማለት እኔ ይህን አልደግፍም። እንዲሁም በዚህ ጉዳይ ላይ በደንብ ብታወሪ። ምክንያቱም አንዳንድ አገልጋዮችም በዚህ ነገር በተለይ ሰይጣን አታክ ያደርጋል ትዳርን እግዚአብሔርን የሚያገለግሉ ሰዎች ካለማወቅም ጥበብ ከመጉደልም ወይ ለህኝነትም ሊሆን ይችላል ብዬ አምናለሁኝ። ይሄን ነገር መረዳት እንደ አገልጋዮች መረዳት ያለብን ትልቅ ርዕስ ነው። ምክንያቱም አሁን እንዲው መንፈሳዊነትም ሊመስል ይችላል። በቃ በዚህ ላይ መጣችብኝ አገልግሎቴን ምን ልታሰናክል የሚሉ ይሄ ምንድነው ይሄ የወኔም አይነት ነገር የሚመስል ነገር የሚናገሩ አሉ። በሴቶችም ሊሆን ይችላል። በትዳር እየፈተነኝ ነው እግዚአብሔር ነው ዋናው የሚል አይነት ነገር ውስጥ እኔ እንደውም ሰዎችን ቻሌንጅ የምናረገው ትዳሩንም እኮ የሰጠን እግዚአብሔር ነው አይደል? ከአገልግሎቱንም እንደሰጠን ትዳሩም አገልግሎት ነው ብዬ ነው የማምነው። ምክንያቱም አንዱ ጋብቻ ሚስጥራዊ ሐሳቡ የእግዚአብሔርም ነው የሰው ፍላጎት ብቻ አይደለም። ስለዚህ እግዚአብሔር የሰጠንን ተቋም እየበደልን አይደለም እግዚአብሔርን የምናገለግለው የሚል አመለካከት አለ። እንዲያው ከየትኛውም ቅባትና ጸጋ ጥሪ በፊት እግዚአብሔር ክሬት ያደረገው ተቋም ቤተሰብን ነው። ምክንያቱም ቤተሰብ ማለት የእግዚአብሔርን መልክና አምሳል የሚያስቀጥል ተቋም ነው። ከሌላው ተቋም በፊት የነበረ ማለት ነው። እና ይህንን እስቲ አበክረሽ ብታወሪ እንደዛ ስለሚሰማኝ እኔም እንዳንቺ አይነት አቋም አለኝ። አዎ እንዲያውም አንድ ኬዝ እኔ ጋር መጣና ባለቤቱ አገልጋይ ነው። ማንም ስለማያውቃት ብናገር ችግር የለውም። ባለቤቱ አገልጋይ ነው፣ ግን ለቤቱ ጊዜ የለውም፣ ለልጆቹ ጊዜ የለውም። በቃ 24 ሰዓት አገልግሎት ነው እና እሷን አጋንንት እንዳስነሳበት ነው የሚገስጻት፣ ልጆቹ እንዳስነሳበት ነው እየገሰጸ የሚያገለግለው። እና ይሄን አገልግሎት እንዴት ታየዋለሽ ብላ አልችኝና ይሄን አገልግሎት እንደ አገልግሎት አላየው። አገልግሎት ከቤት ነው የሚጀመረው። ሚስት መገልገል ትፈልጋለች፣ ልጆች መገልገል ይፈልጋሉ። ይሄን ትልቅ አቋም እግዚአብሔር ክሬት ያደረገውን አቋም ተቋም ጥሎ አፍርሶ አበላሽቶ ውጪ ምን አይነት አገልግሎት ነው የሚያገለግለው? ምን አይነት አገልግሎት ነው? ምን ለእግዚአብሔር የተሰጠስ ስብዕና ይኖረዋል ወይ? ደስ የሚል አገልግሎት ያገለግላል ወይ? ብዙ አገልጋዮች ስኬታማ የሆኑት ቤታቸው አገልግሎታቸው ከቤታቸው ነው የሚጀምረው። የምትጸልይላቸው ሚስት አለች፣ የምትጸልይላቸው የሚጸልዩለት ልጆች አሉት። ውጭም ወጥቶ ሲያገለግል ስኬታማ ነው። እና ሰርች ስታርግ በጣም ስኬታማ በምድር ላይ አገልጋዮች ቤታቸው ሰላም ያላቸው፣ ለቤታቸው ስፍራ ያላቸው፣ ሚስቶቻቸው የሚጸልዩላቸው፣ ልጆቻቸውን የሚጸልዩላቸው አገልጋዮች በጣም ስኬታሞች ናቸው። መድረክ ላይ ሲቆሙ እንኳን ሞገስ አላቸው፣ ውበት አላቸው። ፋሚሊን እያሳዘንክ ፋሚሊን እያስለቀስክ ግን አገልግሎት እኔ በጣም የምቃወመው ነገር ነው። ምክንያቱም ሁለቱም አገልግሎት ነው። ቅድሚያ መስጠት ያለበት አገልግሎት ግን ይህ አገልግሎት ነው። እና አንድ ጊዜ እንዲያውም በጣም የማስታውሰው ወንጌል ስርጭት እየወጣን ነው። አውቶቡስ ተራ ወንጌል ስርጭት እየወጣን ወጥተን እያለ ከባለቤት ጋር ትንሽ ተነጋግሬ ነበር። ይሄን ከበር አድርጊ፣ አይ አገልግዬ ልምጣ፣ ለዛሬ ሚስ ብታደርጊ ምናምን በሚል ነው። እና በቃ አልችልም ብዬ ወጣሁኝ። እና አንድ ቦታ እንዲያውም መስክሬዋለሁ። የሚገርምህ ውስጤ እየወቀሰኝ ነው የሄድኩት።
ውስጤ እየወቀሰኝ ተመልሽ ወደ ኋላ እየተጎተትኩ ያለው በግድ ነው ሄድኩት። ግን እኔ ስላልሰማሁት መንፈስ ቅዱስ እየመሰከርኩ እያለሁ አንድ እብድ መጣ፣ እየሮጠ መጣ። እብዱ መጣና አንቺ ልጅ ወንጌል የምትሰብኪ ሂጂ ወደ ቤትሽ፣ እንደ ቀልድ ነው ሂጂ ቤትሽ ላይ መጀመሪያ ወደ ቤትሽ ሂጂ፣ መጀመሪያ ወደ ቤትሽ ሂጂ። ለኔ ግን ትርጉም ነበራት ያቺ ቃል ለኔ ውስጥ ገብታ ሰርታለች። ያው ወዲያው በቃ ቶሎ ነው ወደ ቤት ሄድኩት እና ሶሪ ነው ያልኩት። ይሄ ሰው ትዳሮቻቸውን እየገፉ የሚሄዱ አገልጋዮች እውነት መንፈስ ቅዱስ ሳይገስጻቸው ቀርቶ ነው? ሳይናገራቸው ቀርቶ ነው? ሳይሰማቸው ቀርቶ ነው? እውነት በትክክለኛ መንፈስ ቅዱስን የምናገለግል ከሆነ እግዚአብሔርን የምናገለግል ከሆነ ጀርባ ሰተነው ነው እንጂ ሚስት እዛ ጋር እያዘነች ልጆች እዛ ጋር እየተበደሉ አባታቸውን ለአይን እየናፈቁ ሚስት ባሏን ለአይን እየናፈቀች ጠረኑን እየናፈቀች አገልግሎት እኔ ይሄ አገልግሎት አልለው። ይሄ አገልግሎት አልለው። ጤናማ አገልግሎት አይደለም። እና አገልግሎትና ትዳር ላልከኝ ባለቤቴ በጣም ስለሚረዳኝ ጌታ ይመስገን በጣም በተሰጠ ማንነት በጣም ደስ ብሎኝ ጌታን አገለግላለሁ። ምክንያቱም በአገልግሎቴ ቀኝ እጁን ሰጥቶኛል። እየረዳኝ ነው፣ እያገዘኝ ነው፣ እየጸለየልኝ ነው። እና ይሄ እኔ ላይ ምንም ችግር አላመጣም። በእርግጥ ልክ ነሽ። ይሄ አሁን ያልሽው ነገር ለትዳር ሌላም ተክሰው የለውም። እግዚአብሔር ግን ሰውየው ጥሎት ለመጣው አገልግሎት ብዙ ሰዎች እንዳሉት አምናለሁ። ለትዳሩ ግን ሌላ ሰው ያዘጋጅም። ለዛ ግን በዛው ልክ ደግሞ ነገሩን ባላንስ ማድረግም አስፈላጊ ነው። ምክንያቱም አየሽ አንዳንድ ሰው አገልግሎት ልክ ሲሆን አጋሮች የትዳር አጋሮች ነገሩን ትቶ መምጣት እንደሚቻል ደግሞ አሁን አስፈላጊ የሆነ ስራ ደግሞ ቢሆን ወይም ደግሞ ለምሳሌ ትልቅ ኃላፊነት ያለው ባለስልጣን ቢሆን መተው የማይቻል አድርጎ ደግሞ እኔ አሁን ምን ያለው አገልግሎትን ልክ እንደ ቅጥር ብዬም አስበዋለሁ። መንፈሳዊ ቅጥር እግዚአብሔር የቀጠረሽ ስፍራ ነው እና በዚህ አቅጣጫ ምን ትያለሽ? ለምሳሌ አንዳንድ ሰው ሌላ ስራ ምናምን ቢሆን ምንም ላይቃወም ይችላል። ለምን ለኔ ጊዜ ሳሰጥ ላይሉ ይችላሉ ሚስቶችም ባሎችም ቢሆን። አገልግሎት ግን ሲሆን ይሄ ጥያቄ ይፈጠራል። ስለዚህ ይሄን ነገር መጀመሪያ የማሳመን ስራ አሁን አንቺ ጥሩ ነው ባለቤትሽ ተረድቶሻል፣ ነገሩን ተግባብታችኋል። በፊት ስራ ቦታ ልትሰጪ እንደምትችዩ አገልግሎትም ከዛም የበላይ ልትሰጪ የምትችይ እንደሆነ አክብሮ ነገሩን ተስማምታችሁ ነው የምትሄጂው። ግን አንዳንድ ሰዎች ግን ያንን መረዳት አገልግሎት እንደ ትልቅ ስራ የማይመስላቸው ሊኖሩ ይችላሉ እና ሰው አገልግሎት ሲሄድ ቤተሰቡን እንደሚበድል ለቤተሰቡ እንደማይሆን ስራ ግን ቢሆን ምናልባት እኮ ፊልድ የሚወጣ 10 ቀን 20 ቀን የሚወጣ ፊልድም ሊኖር ይችላል። በዛም ልክ ደግሞ ትዳሩን እየተወ ነው ያ ሰው እኮ ሄዷል። ግን ገንዘብ የሚያመጣ ነገር ገንዘብ የሚያደርግ ነገር ስለሆነ ያ ነገር ምንም የማይባል የሚሆን ሲሆን ኦኬ እዚህ ላይ ስመጣለህ ጥሪውን አምናበታለች ወይ? ትልቁ ነገር ይሄ ነው። እኔ ባሌ የፈቀደልኝ ጥሪ እንዳለኝ ሲገባው ነው። እግዚአብሔር እንደጠራ መንፈስ ቅዱስ ያስረዳው ነው። ሳያስረዳው አልወጣሁም። ገባ? አስረዳውን ያልኩት መንፈስ ቅዱስ አስረድቶታል። ልክ ሲያስረዳው ሂጂ ብለው ነው የለቀቁኝ። ልጆቼም ባሌም የለቀቁኝ እና እንደዚህ የምታደርግ ሚስት ጥሪውን በውስጡ ያለውን እግዚአብሔር ያስቀመጠውን አጀንዳ ገብቷታል ወይ? ገባ? እንደዚህ የሚያደርግ ባል በሚስቱ ውስጥ ያለውን እግዚአብሔር ያስቀመጠውን አጀንዳ ጥሪ እንዳላት አውቋል ወይ? ገባ? አለመግባባት አሁን እኮ ማገልገሉን ጠልታው አይደለም፣ ገብቷታል ወይ? ጊዜ መስጠት እግዚአብሔር እሷን እንዲያስረዳ እሱን እንዲያስረዳ ጊዜ መስጠት። ገባ? ጊዜ ባለመስጠታችን ባሏን የምታጣ ሚስት ሚስቱን የሚያጣ ሚስት መሀል ላይ ምን ሀብ እንደሚያደርግ አታውቅም። ገባ? ሌላ ባል የላትም፣ ወንዱም ሌላ ሚስት የለውም። የሆነ ነገር ሰይጣን ክፉ ነው። ሀብን ቢያረግስ ከባሏ ያላገኘችው ነገር ሌላ ቦታ ብታገኙስ? ስለዚህ ይሄን ቆም ብሎ ማሰብ አለብን። ለምንድን ነው አገልግሎቴን የማይቀበለው ባሌ? ለምንድን ነው ባሎች አገልግሎት የሚስቶቻቸውን አገልግሎት የማይቀበሉት? ማስረዳት፣ መንፈስ ቅዱስ እንዲያስረዳ መጸለይ፣ ሲገባቸው ሲተማመኑ ነው። ምክንያቱም አንድ ናቸው አይደለ? ባልየ ውስጥ ያለው ሚስትየ ውስጥ ያስቀምጣል እግዚአብሔር፣ ሚስትየ ውስጥ ያስቀመጠ ደግሞ ባልየ ውስጥ ያስቀምጣል።
ልክ ሲግባቡ ነው አገልግሎት መውጣት ያለባቸው። ልክ ሲግባቡ ወደ አንድ ሲመጡ ገባ የመንፈስ አንድና የልብ አንድነት ሲመጣ በባልና በሚስት መካከል ያኔ አገልግሎት ቀላል ነው የሚሆነው። ገባ እንዲያውም ትደግፈዋለች። ባሌ ልክ ለኔ ከልጆቼ ጋር ሆኖ እንደሚጸልይልኝ እሷም ትደግፈዋለች፣ እሱም ይደግፋታል። ገባ እየተነጋገሩ 15 ቀን ሳምንት ወር መቆየት አይደለም ዋና ቁም ነገሩ። ተቀባብለዋል ወይ? አገልግሎቱን ተቀብለዋለች ወይ? አገልግሎቷን ተቀብሎታል የሚል ስለዚህ ስራም ቢሆን ልክ እንደዛው እንደዚህ በቃ አገልግሎት እኮ ስራ ነው አይደል? ክፍያ እኮ አለው። ያው ልክ ነው። ክፍያችን ምድራዊ አይደለም እንጂ እኮ ክፍያ አለው። ገባ ስለዚህ ማመን አለባት ሚስትየው፣ ማመን አለባት ባልየው፣ ማመን አለበት። ተግባብተው የሚጀምር አገልግሎት ምንም እንትን አይመጣም፣ ቻሌንጅ የለውም። ስለዚህ መናበብ አለባቸው። እስቲ መጨረሻ አንድ ነገር እናንሳና በትዳር ውስጥ አለመጣጣም መኖሩን ብታቂ፣ በቃ የሆነ የተበላሸ ተጣመመ ነገር እንዳለ ብታቂ ምን አይነት እርምጃ ትወስጃለሽ? ምን አይነት አለመጣጣም? ምግብን ያልጣመው እኔ ነኝ ያልጣምኩት፣ ግንኙነታችንን ያልጣመው፣ ይሄን ምንጩ ማወቅ ያስፈልጋል። ቀድም እንዳልኩ ምኑ ጋ ነው ባሌ በእኔና በባሌ መካከል ያልተጣጣም ነው? አላከብረውም፣ አይወደኝም ወይ ደግሞ እንደሚፈልገው ምንጩን ማወቅ ዋና ነው። ገባ ካልተንከባከብኩት እንከባከበዋለሁ። ምቹ ረዳት ካልሆንኩ ምቹ ረዳት ሆናለሁ። ፎር ኤግዛምፕል ምቹ ረዳት ማለት የባሌ ውበት የኔ ውበት ነው። የባሌ መልበስ፣ መዘነጥ፣ መጥራት የኔ ነው። ባሌ ሲታይ እኔ ነው የምታየው፣ እኔ ስታይ ባሌ ነው የሚታየው። የሚገርም አንዳንዴ ቆንጆ መሆነው ለኔ አይመስለኝም፣ ለባሌ ነው የሚመስለኝ። ስለ እውነት የሪል ነው የምነግርህ። ገባ የእከሌ ሚስት የእከሌ ባል ይባላል። ስለዚህ ባሌ በየትኛው በአራት ማቅጣጫ ማገልገል ግዴታዬ ነው። ገባ በሚበላ ቢሆን በሚለበስ ቢሆን ንጽህናውን በመጠበቅ ቢሆን ጽዱ እንዲሆን በቃ ዘና እንዲል ጊዜ በመስጠት ቢሆን በአልጋ ላይ ባለው በተሰጠን ጸጋ ቢሆን ገባ ምቹ ረዳት መሆን አለብኝ። ባሌ ውጪ ካልተጣጣምን እኮ ነገ ውጪ ይላል እኮ ውጪ እኮ ነው የሚያየው። ገባ ያ ጉዳት አለው። አለመጣጣም ብለን የምታልፈው ጉዳይ አይደለም። ይሄ አለመጣጣም ሄዶ አድጎ በእግሩ ይሄዳል። ከዛም በኋላ ከጠነከረ መመለስ ነው የሚያቀተው። ስለዚህ ሰርች ማድረግ ለምንድን ነው ከባል ጋር አንድ ሴት ከባሏ ጋር ያልተግባባችው? የቱ ጋ ነው ስታክ ያደረገው? የታመመው የትኛው ፓርት ነው? ገባ ሆድን ካመመህ ታውቃለህ፣ ራስን ካመመህ ታውቃለህ፣ እግርን ካመመህ ታውቃለህ አይደል? ትዳር የቱ ጋ ነው የታመመው? ይሄን ማወቅ አስፈላጊ ነው። አልጋ ላይ ነው የታመመው? ምግብ ላይ ነው የታመመው? ክብር ነው ያልሰጠሁት? አልወደድኩትም? እንደምወደው አልተሰማውም? እየወደድኩት እንኳን እንዳልወደድኩት ከተሰማው ይሄን ማስረዳት አለብኝ። ያቄለ እንዴ አይባልም። አሁን ባል የሚበልጠኝ በምንድን ነው? እወድሻለሁ በማለት ነው። ለምንድን ነው እወድሃለሁ ማትኝ? እኔ በተግባር ነው ማሳይ። ይሄን ብሎ የሚታለፍ ጉዳይ አይደለም። ታቄለ ወይ አይባልም፣ ታቃለህ አይባልም። በጣም በጣም ይበሳጭብኝ ይሄ ነው። እሱ በጣም እወድሻለሁ በማለት በጣም ጌታ የረዳው ሰው ነው። እኔ ደግሞ በተግባር ነው ማሳየው፣ በመታዘዝ ነው ማሳየው። የተሰጠን እንትን አየህ እና አልመሰለው ማሳየት፣ መናገር ገባ ስፍራ መስጠት፣ ሰዓት መስጠት፣ ጊዜ መስጠት፣ መንከባከብ፣ ክብር መስጠት። ባሎች ክብር የሚሰጣቸው ባሎች ከቤታቸው ውልፍት አይሉ፣ ሌላ የማየት አቅም እንኳን የላቸው። ሌላ ሲያዩ ሚስታቸውን ነው የሚያዩት። እኔ እንደው ባሌ ያበዛው በጣም ስለምወደው ነው ሶሪ። ሌላ ሰው ጋር ያየው ልብስ ይሄ ለሚስቴ ይሆናል፣ ይሄ ማሚ እንዲህ አይቼልሻል ይለኛል። ገባ ስለዚህ የትኛው ነው የታመመ ፓርት ቼክ ማድረግ፣ ሰርች ማድረግ፣ አልጋ ላይ ከሆነ ማስተካከል። ብዙ ባለትዳሮች ደግሞ ስታክ እያደረጉ ያሉት አልጋ ላይ አይናገሩም። በተለይ የኢትዮጵያውያን ትዳር ኦፕን አይደለም ወይ በቃ ምክንያት ያቀርባሉ እንጂ ያቋታል። የቱ ዋጋ እንዳልተጣጣሙ ያቋታል። ምንጩን ያቋታል። አለመነጋገር ፈልገው ነው እንጂ እንዴት እንደዚህ ይባላል በደንብ ይባላል። አልጋ ከታመመ ሁሉም ነው የሚታመመው፣ ሁሉም ነገር ነው የሚታመመው። እሷም ሌላ ጋር ልትሄድ ይችላለች፣ እሱም ሌላ ጋር ሊሄድ ይችላል። ስለዚህ ምንጩን አውቆ መፍትሄ ማምጣት፣ መነጋገር
በምን መልኩ ደግሞ እንደ እግዚአብሔር ቃል ደግሞ የማይቻል ከሆነ በጸሎት ማስተካከል ግድ ነው። ስለዚህ ሳይጣጣሙም እንዳይቀጥሉ እላለሁ። የቱ ጋ ነው ዝም ብለህ የምታልፈው ጉዳይ? የራሱ ጉዳይ አይባልም። ትዳር ላይ የራሱ ጉዳይ አይባልም። የራሷ ጉዳይ አይባልም ትዳር ላይ። ስለዚህ የቱ ጋ ነው የታመመው? ትዳር ተናግሬዋለሁ። ትዳር ይታመማል ደግሞ ይፈወሳል። ስለዚህ ምንጩን ማወቅ ነው። ምንጩን ማወቅና ወደ መፍትሄ መምጣት፣ ይሄ ነው ትልቁ ነገር። በጣም ትልቅ ትምህርት ነው ማሚ እያስተማርሽ። እግዚአብሔር አብዝቶ ይባርክሽ። ተመልካቾቻችንም እንግዲህ ይህን ስትመለከቱ ጥያቄ ውስጣችሁ ቢፈጠር ደግሞ እንደዚህ ይህስ ነገር ብትሉት ያው መቼም ሁሉም ነገር መልስ ይኖረዋል ማለት ላይሆን ይችላል። ግን ደግሞ እግዚአብሔር ለኛ የሚናገረን አንድ ነገር ሊኖር እንደሚችል እናምናለን። ስለዚህ በአስተያየት መስጫ ላይ ጥያቄያችሁን አስቀምጡልን። ደግሞ ለብዙ ሰዎች እንደሚጠቅም ስለምታምኑ ስለማምን እናንተም ተጠቀማችሁ ለሌሎች ሰዎች በማጋራት አብራችሁን ይህን አገልግሎት አገልግሉ። ማሚ ማለት የምትፈልጊው የመጨረሻ ነገር ካለ ለኦዲየንሶች እያየሽ ነገራቸው። ማለት የምፈልገው ሚስቶች ሆይ እባካችሁን ባሎቻችሁን ተንከባከቡ፣ ባሎቻችሁን ውደዱ፣ ምቹ ረዳት በመሆን አገልግሏቸው እላለሁ። ባሎችም ጌታ ኢየሱስ ይባርካችሁ። በእውነት በብዙ እያገለገላችሁን ነው። ሚስቶቻችሁ እንደምትወዷቸው ንገሯቸው፣ ደጋግማችሁ ንገሯቸው፣ አክብሯቸው። መልካም ሚስት እንደሆነች፣ ለእናንተ ቆንጆ እንደሆነች፣ ከእግዚአብሔር የተሰጠች ምርጥ ጊፍት እንደሆነች ደጋግማችሁ ንገሯት። አመሰግናለሁ። ተባረኩልኝ። እሺ እንግዲህ እኛም በጣም ነው የምናመሰግነው። የማሚ ምክር ሰምታችኋል ብዬ አምናለሁኝ። በዚህ ስቱዲዮ ከጀርባ ሆነው አብረው ሲቀርጹ የነበሩ ማሚም በዚህ ድረስ ተገኝታ ይህንን መልካም ምክር ስታካፍለን የነበረው ይህንን ስትመለከቱ ለሌሎች ስታጋሩ የነበራችሁ በሙሉ እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ ይወረድላችሁ። ማሚ ተባረክልኝ። አሜን። ተባረክልኝ። እሺ ይሻይ ተባረክ።